እዚህ ከተነገሩት ንግግሮች አቡ ቤት ከተነገሩት ንግግሮች የተጠቀሱ ስሞች አሉ ኢቨን አንቺ ቤት አሁን ለምሳሌ አንድ ሰው መጥቶ የተናገሩን ነገር አቃል የአጋቾቹ ብሔር ጠቅሶ አንደኛውም ልጅ ደግሞ አንድ የሆነች ልጅ ደግሞ አቡ ቤት መጣ የተናገረችው ነገር አለ የተናገረችው ነገር ምንድነው እኛ የኛ ልጆች ናቸው ብለው ትሪት አርገው ወደምንሄድበት ቦታ አስኬዱን እንደውም በጣም ለኛ ሄልፕ አርገውናል ቢካዝ በብሔር ማንነታችን ምክንያት ተብሎ ሲነገር ነበር አሞራው የሚባል ልጅ አርሚ ምናምን ያለው እኛ አይደለንም ራሱ አሞራው የሚባለው ልጅ ነው አርሚ 31 ብሎ የተናገረው ሌሎችም የተናገሩት እኛ ቤዝድ ኦን ከነሱ ከተነገረው ነገር ሌላው ሎዛ ነች ይዛው የመጣችው ልጁ አንቺ ቤት እንኳን በስልክ ነው የገባው በአካውንት ነው የገባው ሎዛ ጋር ዳስሚስም ብሎ አይደለም ሎዛ ጋር ሎዛ ቲዲኤፍ የነበረች ፖለቲካ ውስጥ የነበረች ሰው የነበረች ኔትወርኩ ደግሞ ቀደም ማቲንክ የቀልብ ልቦች የሚለው ልጅ ሲናገር ነበር ኔትወርክ እንደዚህ በቀላል ምናምን የሚፈታ አይደለም ኔትወርክ መሬት ላይ ነው መንግስት አካል ያሉበት ምናምን አርሚዎች የተለያዩ ታጣቂ አደረጃጀቶች ያሉበት ነው እንደዚህ አይነት መስመር ይሄ ሂውማን ትራፊኪንግ መስመር ያለው ስለዚህ ያንን ነው እየተነጋገርን ያለው አሁን ያንን ስንነጋገር በብሔር ነው ከለሩ ካላችሁኝ እኔ አይደለም በብሔር እዚህ መጥተው ከተናገሩት ሰዎች ላይ ነው ወስደን በብሔር ነው ብለን ይመጣል ስለዚህ እኛ አሁን ምንድነው አሞራውን ባለፈው መጥተው አንቺ ቤት ሲናገር የነበረው ልጅቷን ሬሷን እናስመርመርና የሚጠብቃት ሰው አንተን ተክላይን የሚጠብቅ ሰው እናዘጋጅልህ ዳስሚስ መሬት ላይ ሰው አላችሁ ማለት ይሄንን የሚያረክ የሚጠብቅ ጭራሽ አጋችን የሚጠብቅ ራሱ ግለሰቦች አሉ ማለት ነው እዛ መሬት ላይ ያሉ የተደራጀ ስለዚህ እኛ ጥያቄዎች አሉ ይሄ እኛ ከብሔር ጋር የተገናኘ ነው ብለን ጥያቄ አለ ያንን ጥያቄ ደግሞ መፍታት የሚችሉት የትግራይ ልጆች ናቸው ብለን እንጂ ከህዝብ ጋኛ ምንም አይነት ጥላቻ አልተነጋገርንም ኦኬ ሌላ አንድ ነገር ከዚህ በፊት ዝም ብልሽ ከሆነ የሸዋሮቢት ልጅ እንደዚሁ አንቺም እንደውም ኬዙን መጀመሪያ ይዘሹ ነበር ያ ልጅ የኦሮሞ ልጆች መተው በስነ ስርዓት ኢንቮልቭ አድርገውበት ገብተው በህይወት ያለ ሰው ነው ይዘውልን የመጡት በህይወት ያለ ሰው እነዚህ ሊዘውልን ሊመጡ የሚፈልጉት ሬሳ ነው ይዘውልን ሊመጡት ሬሳ ይዛችሁ አትመጡም ልጅቷን ከየትም ብላችሁ ወልዳችሁ ይዛችሁ ነው ሌላው ያለው ይሄ እንትኑ ይሄ ሂውማን ትራፊኪንግ የሚሰራው ትግራይ ክልል ብቻ ሌሎችም አካባቢ ያሉ ልጆች አሉ አማራ ክልል ውስጥ የተደራጀ በደንብ የተናገረው ግልጽ ነው የተናገረው ደስ አካባቢ በስመ ወርቅ ቤት የተደራጀ ኃይል አለ ይሄንን የሚያዘዋውሩ ብለን የተናገረው እንጂ መጥፎ ነገር የትግራይ ልጆች ይመቱ ምን ብለን የተነጋገርነው ነገር የለም ስለዚህ እውነቱን መጋፈጥ አለ ሀቁ ይሄ ብሔር ከለር ይዟል አዎ ብሔር ከለር ይዟል ከብሔር ከለር ይሄ ነገር መውጣት ይችላል ማውጣት የሚችሉት የትግራይ ልጆች ናቸው ምን አርገው ይሄንን ልክ የኦሮሞ ልጆች ከዚህ በፊት በደንብ አንድ ላይ ሆነን ይዘው እንደመጡት ልጁን በህይወት ነው ይዘው የመጡት ኦፍ ኮርስ የተመታ ተበልዞ ምናምን አይኑን የመጣው በህይወት ይዘው ነው የመጡት የትግራይ ልጆችም ተሰባስባችሁ ሰብሰብ ብላችሁ ልጁን ታቁታላችሁ ሎዛ ገብታበታለች አሞራው ከዚህ በፊት ታጋይ የነበሩ ሰዎች ሁላ መሬት ላይ ታጋይ የነበሩ አርሚ 31 ውስጥ አርሚ 41 ውስጥ አርሚ 70 ውስጥ ምናምን ታጋይ የነበሩ ልጆች ኢንቮልቭ አድርገውበት ስለዚህ ኢንቮልቭ እስካረጋችሁ ድረስ ልጁ ያገቷት የትግራይ ልጆች ናቸው ብሎ ነው አንቺ ቤት መጥቶ የተናገሩት ስለዚህ ከየትም ብላችሁ ልጅቷን በህይወት ነው የምንፈልጋት በህይወት ይዛችኋት ነው እንጂ ሬሳ ይዛችኋት መጡም እንትንናርክ አጥንትና አስመርመር ምናምን የሚባል ነገር አይሰራም ነው ያያልናል ስለዚህ ያ ነገር የማይደረግ ደግሞ ከሆነ ደግሞ እኛ ማህበረሰባችንን አንቀቃለን ቢካዝ ማህበረሰባችን ኢትዮጵያ ውስጥ ብቻ አይደለም እየተገደለ ያለው የመንም ድረስ ተከዶ ህዝባችን ተመርጦ ሴቶቻችን አንድ ሴት አይደለም እየተባለ 32 ሴት ከራሳቸው እዚህ ከተናገሩ ሰው 32 ሴት ይዘው አስቀምጠው ሴቶቻችን እንደውም የሰማሁት እንደውም የትግራይ ልጅ መጣ እዚህ ከተናገሩት የአማራ ልጅቷ ሃና ተለውጣ ነው ላይ መጣችው ስለዚህ የደከመች የትግራይ ልጅ መጣች ያልደከመችው ደግሞ ሃና ደግሞ ተዘዋውራ ሌላ ሰው ተሰጣለ ስለዚህ አምጡልን በህይወት ይዛችሁ ይሄ ነገር መጥፎ ነገር ነው ብሎ የሚያስብ ሰው ካለ ሌላ በውስጥ እናውራ ያልኳት ሎዛን እዛ ላይ ሲነጋገር ይሄ ነገር በፊት ለፊት የሚፈታ አይደለም ልክ ከዚህ በፊት ከኦሮሞቹ ጋር እንዳደረገ በውስጥ ነገር ይፈታ በፊት ለፊት የሚፈታ ነገር የለም ይሄ ብሔር ከለር ይዞ ስለመጣ በውስጥ ይፈታ ካለበለዚያ ግን እየገነነ መምጣቱ የማይቀር ነው እኛም ዝም ብለን 32 ሴቶቻችን አስቀምጠው እዛ እየደፈሩ ዝም ብለን የምንቀመጥ ነገር አይደለም የፈለገ ብትደራጁ በእኛም በኩል የተደራጀ ኃይል አለ ማለት ነው ኤኒዌይስ ቴንክ ዩ ሀቢባ እንጂ በመጥፎ ነገር እንትን እንዳይሉት እኮ ግን የኛም ማህበረሰብ እናነቃቃለን ስትል የሌላውም ሁሉም በብሔር እንዳይነሳ እንደዛ ባንልና አንድ ግለሰብ ተክላይ የሚባል በህገወጥ የሰዎች ዝውውር ላይ የተሰማራ ግለሰብ እህታችን ሃናን አግቶ ይዟል ስለዚህ የሚጠየቀው ማህበረሰቡ ሳይሆን ተክላይ ራሱ ነው ግለሰቡ ስለዚህ ተክላይ ብቻ ነው ወይስ አሁን እኮ ያገቱት ሰዎች የትግራይ ልጆች ናቸው ብለውኮ በማን አዛዥነት በተክላይ አዛዥነት አይደለ ተክላይ ነው የበላያቸው ዋናቸው አለቃቸው ተክላይ ነው ስለዚህ እኛ ምን ተክላይ ነው አሞራው እኮ የትግራይ ልጅ አስፈትቷል አይደል
ለምን የአማራ ልጆች ለምን 32 ልጆች የታፈኑ አሉ ለምን አይፈቱ? እሷ ለምን ሀና ለምን አትፈታም? አማራ አስፈትቶ የለ እንዴ? የተፈታችሁ ልጆች እየሰማን አይደል እንዴ ያለ ነው? የተፈታችሁ ልጅ እኮ በሀና የተቀየረች ልጅ እኮ ነች የተፈታችሁ። ስለዚህ እኛ ሀናን በህይወት ነው የምንፈልገው ነው። በህይወት ልጅቷን ይዘውልን ይምጡ። ኦፍ ኮርስ ብዙ ወንጀል ተሰርቶባት ሊሆን ይችላል። እሱን ወደፊት ይወራል። ግን በህይወት ይዘውልን ይምጡ ልጃችንን። እሱን ነው ያወራ። ኦፍ ኮርስ በብሔር እኔ ጥያቄ ሀና በህይወት ከነነብሷ ነው የምንፈልጋት ነው የሁላችን በግለሰብ እነሱ ይኸውልሽ ግለሰብ ሊጋሩን እንዲጮህ እንፈልጋለን። በብሔር ሳንከፋፈል ሁሉም ኢትዮጵያዊ ድምጽ ሆኖ ሀና በሰላም እንድትወጣ ልጇ ጋር እንድትቀላቀል ነው የሁላችንም ዓላማ። አንድ አይነት ዓላማ ካለን ደግሞ አንጋጭ። ስለዚህ ተክላይ ትግራይን አይወክልም። የትግራይን ጨዋውን ህዝብ እንደማይወክል እየተናገሩ ነው። ስለዚህ እኛ ተነስተን በህግ የምንጠይቀው ተክላይንና ተክላይን ብቻ ነው። ሀቡይ አንድ ነገር ደግሞ ሌላ ነገር ያሉት ምንድን ነው? ቅድም እዚህ ቁጭ ብሎ ሲከሰኝ የነበረው ደም ይመለስ ብሏል። እኔ ያልኩት ልጆቹ የታሰሩ ሰው መንግስት ራሱ አስሮ ክብሮም የሚባል ልጅ 19 ቶታል ልጆችን 100 ሰው በላይ የገደሉ ከ50 ሴት በላይ ያስደፈሩ ሰዎች ተይዘዋል ብሎ መንግስት ራሱ ያወጣውን መረጃ ነው። ያንን መረጃ አነበብን። የስ እኔ ግልጽ ነው እኮ እንደዚህ አይነት ይሄ ሂውማን ትራፊኪንግ የሚሰሩ ሴቶች የሚደፍሩ የሚገሉ ከ100 በላይ ግድያ ከ3 ቢሊዮን በላይ ብር የተያዘባቸው ልጆች ናቸው። ስለዚህ እነዚህ ኦፍ ኮርስ ደም ተመለሰ። አትሊስት ልጅቷ ባትገኝም አትሊስት በሷ ኬዝ የተነሳ ሰዎች ይሄንን ስራ የሚሰሩ ሰዎች እዛ እኔ አይደለም እዛ መንግስት ያወጣው ነው ከሽሬ ነው ልጁን ያገኘ ነው ብሏል መንግስት ራሱ ያለው። ስለዚህ ይሄንን ስንናገር ኦፍ ኮርስ ደም ተመልሷል ብለናል። ከህዝብ ጋር የሚገናኝ ነገር የለም። ግለሰቦቹ ናቸው ያረጉት፣ ራሳቸው ናቸው ከማህበረሰብ ጋር እያገናኙት ያሉት እኛ አይደለንም። እና ልጃችንን ብቻ ሁላችሁም እንደ ኢትዮጵያን ሁላችሁም እቺ ልጅ በህይወት እንድትመጣ ተባበሩ። እሱን ለማለት ነው። ቴንክ ዩ ሀቡ። በጣም ጥሩ ቃል የተናገርከው። እንደ ኢትዮጵያውያን እንደ ሰው ሁላችንም አብረን ቆመን ፍትህ ለሀና እንበል፣ ፍትህ ለእህታችን ሀና ብለን ሁላችንም ሰው የሆነ ሌላ ዜጋም እኮ ፍትህ እየጠይቅላት ነው አይደለም። እኛ አረቦች የመኒዎች ቪዲዮ እየሰሩ ነው። ስለዚህ ይህ የዜግነትም ጉዳይ አይደለም፣ ይህ የሰውነት ጉዳይ ነው። ሰው ነኝ ያለ ሁሉ ለዚች ምስኪን ነፍስ ለማትረፍ ሊጮህ ይገባል። ሁሉም ሰው በአንድነት እባካችሁ በብሔር በፖለቲካ መከፋፈሉን ትተን አንድ ላይ ፍትህን ጠይቅ ለእህታችን እባካችሁ። በዛ ብቻ ነው ሀናን ነፃ ልናውጣት የምንችለው። ቴንክ ዩ ሀቢባ። አንድ እድል ስጡኝ። አንድ ጊዜ ማውራት የፈለግኩት ነገር ስላለ ነው። እባካችሁ አስቀድሙኝ። እባካችሁ በዚህ አጋጣሚ ከየትኛውም ብሔር ሆናችሁ የልጅቷን ሀቅ መልክ የምታስይዙትን ሰዎች እናውቃችኋለን ጠንቅቀን። እያንዳንዱም ዶክመንት አለን፣ የምታወሩበትንም ልክ አላማችሁ ምን እንደሆነም ጠንቅቀን እናውቃለን። የተሰወረ አይደለም። ስክሮል ስናደርግ የምትናገሩትን ንግግር፣ የምትሉትን፣ የምትሰጡትን ስም እናውቋለን ሁላችሁንም። አፄ ዘርዓ ያዕቆብ ወንድሜ ከትልቅ ይቅርታ ጋር ሀናን ለመደገፍ ሳይሆን መስመርህን ተጠቅመህ አጀንዳ ለመስራት እየሄድክ ያለህ ልጅ ነህ። ቃል በቃል ነው የምነግርህ። አሁን ተፈቱ የምትለውና ትግራይ ክልል ያለ ልጅ ነው እንደዚህ ያደረገው የምትለውን ዜና መንግስት ራሱ የሰራው ከ6 ወር በላይ የሰራውን ጉዳይ ነው ያወጣውና ዜናውን የተናገረው። አንተ ሀና ስለተባለች በዚህ 3 ቀን ውስጥ የተደረገው ኦፕሬሽን አይደለም። ተግባባን? ሀና እንትን ስለተባለ ጉዳዩ ተመለሰ፣ ሰዎቹ ተመለሱ የምትለው ራሱ መንግስት ለአመታት እየሰራ ያለውን ጉዳይ ነው። ከዜናው ጋር ዜና ውስጥ የታሰረውና የተያዘው ደግሞ የትግራይ አካባቢ ልጅ ሳይሆን የአማራ በለው የኦሮሞ እንዳለ ቼኑ ትክክል ዘራፊ የሆኑት ከ48 ሰው በላይ ነው። ስም ዝርዝሩ ሊመጣልህ ይችላል። ተግባባን? አሁን ታርጋ አትስጡት። የዚችን ልጅ ሀቅ የምትፈልጉ ሰዎች በተለይ አንተ ምን አይነት ዓላማ እንደምታራምድ እናውቃለን። ይሄ ቤት የፖለቲካ አይደለም። ውረዱልን፣ የሚመለከታቸውን ሰዎች እናውራ። ማንንም አንፈልግም። ይሄ ካልሆነ ሀቡ መስመሩ ተቀይሮ ሌላ ዳይሜንሽን ነው የሚሄደው። ለዚህ ደግሞ ለሆነ ገንዘብ ሲሰጥ ነበር የነበረው አይደል? ተስፋዬ ምንድነው የምንለው? ኤቪደንስ ምን አንተ ፖለቲካ ውስጥ ያለሰው አቡሉታ አይ በቃ ፖለቲካ አይደለም። ለምን እንደሆነ ታውቂያለሽ? እኔ ራሱ ልንገርሽ ዘርዓ ያዕቆብ ጋር ቁጭ ብዬ መነጋገር አልፈልግም። ሀቡዬ ለምን እንደሆነ ታውቂያለሽ? በቃ ነቀያው ሲሳደብ ነበር። ሀቡ ተውታል። ሞዴሬተሮች አሉ ሲሳደብ ነበር እኛን ደግሞ ቤትን ከፍታ ይሄን ቪዲዮ ልኬልሻለሁ። አቡ ላንቺም ምን ብለው እነ ዮዳ ፖስተር አድርገው ሲሰድቡን እንደነበር 10 ደቂቃ ሙልጭ እያረጉ አቡ ሲሰርቡን ነበር። እመቤቴን ነው የምልሽ። ለአበባ ነው ለመለቃቀም ነው እናንተ ቆሻሻዎች እያሉ ስንት ነገር ሲናገሩ እኔ ፐርሰናሊ የሚሰድበኝ ሰው ችግር የለብኝም። እኔ ፐርሰናሊ እኔ ሀቢባን በሀና ጉዳይ እንጂ አቡ በሀና ጉዳይ ሀቢባ ለሀና ድምጽ የምትሆነው ለፎሎ ነው ለጊፍት ነው ምናምን የሚለኝ ሰው ምንም ችግር የለብኝም። የፈለጉትን ይበሉ። የነሱ ንግግር እኔን ከአላ
አላማዬ አያስቆመኝም። እኔ እንደውም ስተች ነው የበረጠ ጠንክሬ በዚህ ጉዳይ በህይወት እስካለው እስከ መጨረሻዋ ድረስ የምታገለው ምንም ነገር ይኸውልሽ። አሁን እኛ ደንግጠን የሀናን ጉዳይ ድምፅ መሆን እንድናቆም አብሮን ድምፅ የሚሆን ሰው ችግር እየደረሰበት ነው አይደል? የተለያየ ሰው እያንዳንዳችን ነገር ሊደርስብን ይችላል። በጣም እያንዳንዱ የሚፈጠረው ነገር አፋችንን እንድንዘጋ ነው። ሚዲያ ላይ ለሀና ድምፅ መሆናችንን እንድናቆም አካውንታችን ላይ ሪፖርት በመደረግ ከተለያየ ነገር ላይ ለእኛ መሴጅ በመላክ በማስፈራራት እኛ ዝም እንድንል ነው የሚፈለገው። ስለዚህ ዝም ካለን እውነትም ፈሪዎች ነን። በቃ አለቀ፣ እናቆማለን ማለት ነው። እኔ በበኩል እስከ መጨረሻው ድረስ እታገላለሁ። እስከ መጨረሻው ድረስ ለሀና ድምፅ መሆን አንድ ደቂቃ ስጡኝና ሀሳቤን ልጨርስ። ማስተላለፍ ስለቸኮልኩ ነው፣ ይቅርታሽ። በቃ አንድ ደቂቃ ብቻ እሺ። እታች ላላችሁ ህዝቦች ጉዳዩ የብሔር አይደለም፣ የአንድ ንጹህ እህት የሀና ጉዳይ ነው። እነዚህ ተክላይ ይመችና 6 ግብረ አበሮቹ ባደረጉት ነገር የተክላይ ቤተሰብ ሚስት ቤተሰብ እዛ ጋር ተይዞ የሚባለውን ድራማ ተዉት። ትክክል ልብ ያላችሁ ሰዎች ያጠፋው ጉዳዩ ችግሩ ያለው እዛ ተክላይና ይመች እንደዚሁም አራቱ ሞታለች ያሉት ግለሰቦች ላይ እንጂ ማንም ዘር ላይ ጥቆማ እንዳታደርጉ። አንድም ማህበረሰብ በዚህ ጉዳይ ተጠያቂ ሆኖ የሚከሰስ ማንም የለም። ስለዚህ ጉዳዩን 6 ሰው ነው የምንፈልገው፣ 6 ሰው ላይ ብቻ ትኩረት አድርጉ። በዘር ወስደው የሚያባሏችሁ ሰዎች ያኔም ዋጋ አስከፍለውናል። እያንዳንዱን እናት አስለቅሰዋል፣ ዛሬም ያስለቅሷቸዋል። ንቁ። ዛት ሴት ይሄንን ነው የምለው። አመሰግናለሁ እድል ስለሰጣችሁ። እሺ አሁን የሸዋው ይቀጥል። እሺ ወንድሜ ቀጥል። በጣም ይቅርታ፣ በጣም ቸኩሎ ነበር ግን ስቲል እድል አልሰጠነውም። ሶሪ ይቅርታ። ያው ነገሩ ወደ ሌላ እየሄደ ስለሆነ ነው እና እኔ እንደዚህ አይነት ነገር ውስጥ መግባትም መቆየትም አልፈልግም እዚህ ፖለቲከኛዎች ውስጥ። ይቅርታ። እኔ ማንኛውም የሰው ልጅ የሆነ ሰው ሁሉ ወንድሜ ነው ብዬ ነው የማስበው። የሰው ልጅ ለሆነ በሙሉ ፖለቲከኞች በምዘሩት መርዝ በሆነ ንግግር እርስ በርስ ድሃው ማህበረሰብ እየተላለቀ ነው ምድር ላይ። እባካችሁ ትግራይ ይሁን አማራም ሁን እርስ በርስ እዚህ በርገርክን እየበላ እዚህ የድሃው ማህበረሰብ አታፋጭ። የልጅቷን ሀቅ እናውጣ። የልጅቷን እውነት በዚህ መካከል ገብታችሁ ለማድበስበስ ወደ መንደር ውስጥ ወስዳችሁ እያድበሰበሳችሁ ያላችሁት የትግራይም ተወላጅ ይሁን የአማራም ተወላጅ ይሁን ይሄን ነገር አቁመህ ልጅቷ በነፍስ የምትወጣበትን ነገር ነው መፈለግ ያለብን። ፕሊስ ከዘረኝነት ውጡ። በ21ኛው ክፍለ ዘመን ላይ ያገታትን ልጅ ልትቃወም ይገባል። ማንኛውም የትግራይ ተወላጅ ብሔር የተነካ ብለህ ወይ ደግሞ እንትን የተነካ ብለህ አማራውም ደግሞ ትግራይ ነው ያገታት ብለህ እርስ በርስ መጨፋጨፉንና ስድድቡን ትተህ ልጅቷ ከሌቦችና ከደላሎች የምናስወጣበትን መንገድ የምትፈልጉ የምታግዙ ሰዎች ካላችሁ ተነጋግራችሁ ልጅቷ የምትወጣበትን ነገር አመቻቹ። አንተም በቤት ከፍተህ ያኛውን ብሔር ሲረግጥ ይሄኛውን ቤቱን ከፍቶ ያኛውን ብሔር ሲረግጥ እንዴት ነው የልጅቷን እውነት የምናወጣው? እባካችሁ ነገሩ ወደ መንደር እየሄደ ነው፣ ወደ ብሔር እየሄደ ነው። ከዚህ ላይ ተቆጥበን የምትችሉ ሰዎች ፖለቲከኞችም ከሆናችሁ ፖለቲካውን ለጊዜው ትታችሁ ልጅቷን በነፍስ የምናወጣበትን መንገድ ያችን ድሃ ያን ጨቅላ ህፃን ልጅ ትታ የሄደችን ታግታ ያለችን እናት በህይወት እናውጣት፣ እንድረስላት። ፖለቲከኞች ብዙ ሰዓት አላችሁ የምትጨቃጨቁበት። እባካችሁ ልጅቷን በህይወት እናውጣ። አመሰግናለሁ። እናመሰግናለን። ሁላችንም አላማችን አንድ ላይ ከሆነ እንጠነክራለን። በእናታችሁ በብሔር በፖለቲካ መከፋፈሉን ትተን ፍትህ ለሀና እንበል። ሁላችንም ያው ድምፅ እንዳንሆን አካውንታችን ላይ ሪፖርት እያደረጉ የተለያየ ዛቻ እየላኩ ምናምን እንድናቆም እያደረጉ ነው። እኛ ደግሞ እቺ ነፍስ እየጠራችን ነው። ሀና አድኑኝ፣ ወደ ልጅ መልሱኝ እያለች ነው። እና እባካችሁ ተስፋ እንዳትቆርጡ፣ እንዳትደክሙ እስከ መጨረሻው ነው እኔ የምላችሁ። አመሰግናለሁ። ልቅደማችሁ ሳሪና ሞገደኛ ወይስ ትቀድማላችሁ? በእኔ በኩል ችግር የለም። ሳሪን ግን የምታስቀድማት ደስ ይለኛል። ሳሪ ቅደሚና ትወርጃለች። ሌዲስ ፈርስት በሚለው ሌዲስ ፈርስት። ወንድ አበባ እየላከ ነው፣ አስገቢው። ሳሪ የቀጤ የምታወሪው ነገር ካለ አበባ አላገኘሁትም። አላገኘሽው? አንተ ሜንሽን አድርጎ የጻፈው የፍላወር ላክ አላገኘሁትም። ወንድ ሜንሽን አድርገህ ጻፍ። አበባ ቅድም ስላየው ነው። ኦኬ ሳሪ ማታወራ ከሆነ ነው እቀጥላለሁ። ኦኬ ንግግርን ሲጀምር ያው እንግዲህ ከብዙ ጭቅጭቅ በኋላ ወደ አጀንዳው ተመልሰናል። የንግግር የመጀመሪያ ሀና በህይወት አለች ነው እኔ የምለው፣ በአጽንኦት የምናገረው ለሚከታተለው ህዝብ። ሀና ያልተለቀቀችበት ምክንያት አንድና አንድ የደላላዎቹና እዛ ያሉ ሽፍቶች አለመስማማት ልጅቱን ለዚህ ሰለባ አድርጓታል። አጋቾቹ ወይም ሽፍታዎቹ ወይም ደግሞ አለቃዎቹ የቦታውን በተፈጥሮ አቀማመጥ ምቹ አለመሆኑን አይተው ተገና አድርገው እዛ ቦታ ላይ መቼም ለጽድቅ ለገዳም ስራ አይደለም እዛ የተቀመጡት
መሳሪያ ይዘው አቅመ ደካማን የሚዘርፉበት፣ የሚፈልጉትን የሚያሳልፉበት፣ የሚፈልጉትን የሚያግቱበት ነው። እስካሁን ድረስ ካየናቸው እስካሁን እንግዲህ 15 ቀን አጀንዳው ተከፍቶ ሲወራ ያየነው ነገር አንድም ሰው ልጅቱ በህይወት የለችም የሚል አሳማኝ መረጃ ይዞ አልመጣም። ያ ማለት በግልባጭ ልጅቱ በህይወት የመኖሯን ምክንያት ያሳያል ማለት ነው። ለዛም ደግሞ በስልክም ሰው በሰውም በሶስተኛ ወገንም ስንጠይቅ ያየነው ነገር ምንድነው? በህይወት አለች አውጧት እህታችሁን የሚባለውንና የሚደረገውን ነገር አድርጋችሁ አውጧት ነው የተባለው። ለምንድን ነው የማታወጧት ነው ልጅቱ? እንግዲህ በባለፈው አይተሽ ከሆነ ሀቡ በአንቺ ቤት ሲወራ የመጨረሻ በቤት ሲዘጋ የተወራው ነገር ምንድነው? ልጁ ምስክርነት ሰጥቷል። አሊ የሚባለው ልጅ ሁላቸውም ድምፅ ሰምተናል። ፊቷ በዟን እያለቀሰች ነበር፣ ጩኸት ነበር። ጩኸቱ ደግሞ በሴትነቷ ጾታዊ ትንኮሳ ሲደርስባት የምታሰማው ድምፅ ነው እንጂ እነሱ እንደሚሉት የሚጥል በሽታ ወይም ደግሞ ማንኛውም ነገር ኑሮባት የምትጮህ አይነት ድምፅ አልነበረም ሲናገሩ የነበሩት። ከዚህ የተነሳ ነው ሰውየው በቦታው የለሁም ካለ ተክላይ ለሱ የሚሰሩት ሁለቱ ሰዎች እነማን ናቸው? ለምን እሷን አዝለው አመጡ? ሽፍታ ከመቼ ወዲህ መንገደኛን አዝለው ያውቃል? እስካሁን ድረስ እያወሩ ያሉት በዛ የሚሄዱ ሰዎች ከደከሙ አብረው መንገደኛ ያሉት ወይም ደግሞ መሪ የተባሉት ናቸው እንጂ የደከመን ሰው የሚያሳልፉት ሽፍታ አያዝልም። ከሞተ ሰው ባይ ኤኒሚንስ በጥይት ተተኩሶበት በሆነ ነገር ከሞተ መንገደኞቹ ኑ ፎቶ አንሱ ይባላል፣ ቪዲዮ ቅረጹ ይባላል፣ ቅበሩ ይባላል። ሁሉን ነገር አድርገው ለቤተሰብ የሚያረዱት እነሱ ናቸው። ከዛ በኋላም ለደላላው መልእክት የሚላከው በእነዛ ልጆች ጭምር ነው። እነዚህ ልጆች የተደረገው ምንድነው? ከኪሳቸው ያለውን ካሽ ገንዘብ ተቀሙ፣ ስልካቸውን ተቀሙ። መጨረሻ ስልኩ ተመለሰ። ስልካቸው ስማርትፎን ነው። ምንም አይነት መረጃ ይዘው አልገቡም። ኢትዮጵያ ሲገቡ በእጃቸው ያለችው ልጅቱ እዛው ደንበር ላይ ነው። ይሄ የሆነበት ምክንያት ደግሞ ምንድነው? ልጆቹን አምናቸዋለሁ ደውለው ነግረውኛም ብሎ ለደላላው መልሶ ደውለው ራሱ ተክላይ ነው። ከዛ በኋላ አምነዋለሁ ነው። የማያምን ማህበረሰብ ሚሊየን ማህበረሰብ ከታች ሆኖ እንደሚጠይቅ ለምን ጥያቄ እንዳልፈጠረባቸው ሊገባኝ አልቻለም። እሺ ሲጀመር ሐናን ይዘው 4 ሰዓት ቆዩ ካለሻሊ 4 ሰዓት የቆዩቱ አንድ የሆነ ሰው አንቺን ይዞሽ 4 ሰዓት ከቆየ ምን እያደረገ ነው? ስለምን እያወራ ነው? 4 ሰዓት ማለት እኮ ኦልሞስት ግማሽ ቀን ማለት እኮ። ስለዚህ አወሩ፣ ተደራደሩ፣ ኔጎሽዬሽን አደረጉ። ያቺኛዋን እህታችንን እቺ ጋር ሂዱ፣ እቺ ከዚህ በኋላ ትሄድም አሉ። ቀጥ ብለው እየመሩት የሄዱት ወዴት ነው? ወደ ኢትዮጵያ አይደለም የገቡት። ሰዎች እዚህ ግንዛቤ እንዳትሉ፣ ወደ ተክላይ ቤት ነው የሄዱት። ወደ ተክላይ ቤት ሲሄዱ ምንድነው የሆነው? ልጅቱም እነሱ ጋር ነው ሄደችው እና አሊም አብረው እዛ ነው የሄዱት። አሊ ቤት ከደረሰ በኋላ ሻወር ወስዶ ሶላት ምናምን ሰግዶ ምናምን የተባለበት ሁኔታ የምታውቁት ከተክላይ ቤት ነው። ሐና የት ነው የቀረችው? ድንበር ላይ። ለምን? በሴትነቷ ሌላ ምንም ቀመር ስለሌለው። ለምን ያችኛዋ ልጅ ለቀቋት? ማን ይዟት ነበር? ለምን ያችኛይቱ ተያዘች? እራሳችሁ ጠይቁ። ለዛ ነው ሐና በህይወት በነዛ 2 ሽፍቶች በተባሉ እጅ አለች የምንለው። መፍትሄው ደግሞ ምንድነው? አንድና አንድ ልጅቱን በህይወት መመለስና መመለስ ብቻ ነው። ከዛ ውጭ የማይሆን ከሆነ የኢትዮጵያ ህዝብ መጠየቁን አያቆም። ወንጀለኛ ብሔር የለው፣ ሃይማኖት የለው። የጨነቀው ዕለት ሄዶ ብሔር ውስጥ ለመሸጎጥ ቢሞክር ትናንትና ቤት ተከፍቶ ሲወራ አይተን ነበር። የትም ልታመልጥ አትችልም። ልጅቱን መመለስ አለብህ። እህታችን ናት፣ ሴት ናት። በሰብአዊነት ያደረስክባት ማንኛውንም አደጋ ራስ ኃላፊነቱን ትወስዳለህ። የሚቀበልህ የለም ብለውታል። ከብዙ የየና ሮሮ በኋላ የተወሰኑ ሰዎችን ለማሳመን ሙከራ አድርጓል። እሱም ውድቅ ነው። ለምን አንተ ግማሽ ሚሊዮን ህዝብ አይከተልህም? ለምን አንተን አያምንህም? የልጅቱ አባትና አባት ከሱ ጋር አውርቻለሁ ብለህ ለደላላው የደወልክለት አንድም ነገር ከሱ ጋር በእንደዚህ አይነት ነገር አልተነጋገርኩም ነው። ይልቅንም ቋንቋ ለማስተርጎም ከየት ወዴት ሄደው ሲንከለከሉ እንደነበረና ሲያለቅሱ እንደነበረ ልጅን እባክህ ስጠኝ እኔ ለምኜ እበላለሁ መሬትን ሽጬ ልክፈልህ ብለው ሲለማመጡና ሲያለቅሱ እንደነበረ በጉልበታቸው ተንበርክከው ሲለምኑህ እንደነበረ ይልቁንም ብለህ ደግሞ ሰድበህና ከፍ ዝቅ አድርገህ አዋርዳቸው ሙታለች ከዚህ በኋላ እንዳደውሉ ብለህ አባታቸውን በዛ ደረጃ ያዋረድክ ሰው መሆንክን ግልጽና ግልጽ በሰያ ቤት ሲነገርን በባለፈው ሰምተናል። ባንቺ ቤትም የሰማነው ነገር ነው። አባትየው ጋር ምንም አይነት ድርድር አልተደረገም። ይሄ በተጨባጭነት መያዝ ያለበት ነገር ነው። ሁለተኛ ያ ሁሉ ተጓዥ ድምጽ ሰምተናል። ሩቅም አይደለም ድንጋይ ብቻ ነው የሚከልለን። ያ ማለት በግልጽ አማርኛ እዚህ የሆነ ነገር እንዲነግሩ መጠበቅ የለብንም እኛ። እንዴ ልጆች እኮ ነፍስ አላቸው ይፈራሉ እኮ። በቃ መልከት ታደረጉና አይደል እንዴ? እኛ ገባን።
እሱ ደግሞ ይሄ እነሱ ያሉት ነገር ውሸት ነው ብንል ቢሆን ኖሮ ልጅቱ ብትለቀቅ ነበር። ከዛ ልጅቱን ሆልድ አድርገው አትሄድም አሉ። ከዚህ ወደ ምን አለ? ስለዚህ በቀደም ሀቡ ጋር ስትነጋገር ሀቡ እባክሽ ይሄን ነገር በሚዲያ አታድርጊብኝ፣ በውስጥ አድርጊልኝ፣ ይሄን ነገር በውስጥ እንጨርስ አለ አይደል ተክላይ? እሺ ብለሽ ዋትስአፕ ግሩፕ ክሬት አደረግሽ። በዋትስአፕ ክሬት ከተደረገ በኋላ አር ተደረጉ። እነሱ ሁለቱ አልመጡም። ሁላችንም ጠየቅን፣ አልገቡም። ለምን መምጣት አልፈለጉም? ከዛ ውጭ ያለውን አማራጭ ፈለገና በከሌ ቤት ሂጄ ይሄን ነገር ባራግበው ሞር የብሔር መልክ ይኖረዋል። አልተቀበሉትም። እዛም አብዛኞቹ በጣም ነው ሲወቅሱት የነበረው። እስከ ሰማው ድረስ ሸገር ጁንታም ሌሎቹም ከሁለት ሰዎች ውጭ አልተቀበሉትም። በደንብ አድርገው ሲያጥኑት ነበር። መጨረሻ ላይ የተባለውን ነገር ስላልጨረስኩትኝ አላየሁትም። አሁን አንድና አንድ በግሩፕ ለማውራት ያልፈለግከው ነገር ለምንድን ነው? በውስጥ ጨርሽልኝ ብለህ ሚውት አድርጊ ብለሃት ነበር። ሀቡን ሚውት አድርጋ አውርታለች። ሀቡ ምን እንዳወራችሁን ያላቅም። ጋይስ ተቋርጠናል። አልሰማም። አይ ተቋርጦ ነበር። በግሩፕ ማውራት ያልፈለግከው ግሩፕ ውስጥ ለምንድን ነው ብለህ ነው የተቋረጠው? አዎ ከዛ ምክንያቱም አንቺን አንድ ጊዜ ታስታውሽ ከሆነ ሚውት አድርጊና ላውራሽ ብሎ ነበር የሆነ ጊዜ። አዎ ያኔ ነው እኮ እውነት ችግሩን መፍታት የምትፈልጉ ከሆነ ለምንድን ነው በውስጥ ማናወራው ያለኝ። ያው ሪከርድ አድርጌዋለሁ። እኔ ማስረጃ ማቅረብ ይችላል። እኔ ምንም ነገር ያለ ማስረጃ ካፌ ምንም ነገር አይደለም። ሪከርድ አድርጌ አስቀምጫለሁ። ግሩፑ ላይ ልኳለሁ። በውስጥ መነጋገር አለኝ። ተስማማው። በውስጥ በመነጋገር ጊዜ ለመግዛት ነው። ምን ፈልጎ ነው በውስጥ እናውራ ብሎ መጨረሻ ላይ ሚዲያ ላይ የቀረው? የዛኔ ቲክታክ አካውንት አልነበረውም። በቃ ጆይን ብሎ ገስት ላይ ገብቶ በትልቁ ሆኖ ነበር ሲያወራ የነበረው። እኛ ጋር ግን ያ ሁሉ 50 ሺህ ህዝብ ሆኖ እዚህ እየጠበቀው በስልክ አንዴ ካርድ ያለቀ ይላል፣ አንዴ የዛን ሁሉ ሰው ጭንቅላት ነርቭ እየነካ ነበር ሲያወራ የነበረው። በእጁ ያለውን ሰው አለማወቁ ይመስለኛል። እዛ ውስጥ ያሉ የብዙሃን ነፍሶች እዛ ላይ ስለወደቁ ማንም ባለ ያለው ሰው ስለሌለ ይሄም ተዳፍኖ የሚቀር መስሎት ይሆናል። እውነት ለመናገር የሃና ጉዳይ ተዳፍኖ የሚቀር ቢሆን ኑሮ እስከዚህ ደረጃ አይደርስም ነበር። ምናልባት በእንደዚህ አይነት ጉዳይ ከፍተን ላናወራ እንችላለን ከዚህ በኋላ። ሁሉም ሰው ግን ጧት ማታ የሃናን ፎቶ በመፖሰት ፍትህ እስከምታገኝ ልጅቱ በህይወት ያለች ነፍስ መቼ እወጣለሁ ብላ የምትጠብቀው ታችን እስከምትለቀቅ ድረስ ማንም ወደኋላ የሚል ሰው እንደሌለ ቁርጡን እንድታቀው እየሰማ ስለሆነ አካውንት ስላለ ቁርጡን እንድታቀው ፈልጋለሁ። ሁለተኛ ምናልባት መረጃ የሚሰጡ ሰዎችን ከነገ ወዲያ በዛ መንገድ ስትመጡ አገኛችኋለሁ ይሄን ያላችሁት ምናምን ብለህ የምታስፈራራው ነገር ደግሞ የሰው ልጅ ህይወት የሚያውቀው እግዚአብሔር ነው። የሚኖረውንም የማይኖረውንም የሚያውቀው እግዚአብሔር ነው። ስለዚህ እዛ ላይ ለምን ቦታ እንደተቀመጥክ አንተ አሁን ግልጽ እያደረግክ ነው። የራሱ ሰው አለ። በብሔር ተዋርናችሁ ነው። እዛ መንገድ አላችሁ። የሆነ ብሔር የሚሄድበት በዚህ ነው፣ የሆነ ብሔር የሚሄድበት በዚህ ነው። መንገድ አንዱ ቆርጦ ከሄደ ትያያዛላችሁ፣ ሰው ለሰው ትያያዛላችሁ፣ ገንዘብ ለገንዘብ ትያያዛላችሁ። በጣም ከባድ ነው እየሆነ ያለው ነገር። የሰው ልጅ በሰውነቱ ሊከበር ይገባል። የመጀመሪያው ነገር በሰውነቱ። ሁለተኛ ደግሞ እንደ ጾታ ከተባለ ሴት ልጅ እንክብካቤ ያስፈልጋታል። ያ ሁሉ ጎረምሳ እዚህ ሻወር ወሰድ እዚህ ምግብ ተመገበ እያልክ ከምታዝናናው ሴቷ ልጅ ተቀበለ እንክብካቤ ብታደርግላት እህትህም እናትህም አገርህም ናት። ሃናን የመሰለች ልጅ ፀሐይ ላያት የምታስፈራ አባቷ ቀና ብሎ ላያት የምታሳሳ ልጁን በረሃ ላይ አግታ አስቀርተክ ያ ሁሉ ሰው የሆነ ዕቃ እንደሆነ ደህና ጫማ እንኳን ሰው እኮ ሲወድቅበት ስሜቱ ይጎዳን አይደል እንዴ? ሰው የወደቀ ሳይመስላቸው ቪዲዮ እየሰሩ እየጨፈሩ ኢትዮጵያ የገቡ ጎረምሶችን 11 ቀን ቤት ሲቆዩ ድረስ ሃና የታለች አልተባለም። ቪዲዮም አልተሰራም። ለምን? ፐርፐዝሊ ልጅቱ ሆልድ እንድትደረግ እዛ ቦታ ላይ እንድትቆይ ስለተደረገ ነው። ይሄ ሚሊየን ህዝብ ነው እየጠየቀ ያለው። ሚሊየን ህዝብ መቼም ነው የምልህ፣ መቼም ይሄን ከዚህ የሚያውቀው ሁሉ ሃና እስካልወጣች ድረስ መጠየቁን አያቆም። አንድና አንድ ምርጫህ ገለን ቀብረናታን ያሉት ሰዎች ውሸታቸው መሆኑ ስለምታውቅ ደውለህ ያችን ልጅ ካደረሳችሁበት አምጡ፣ እማታመጡ ከሆነ ለኢትዮጵያ ህዝብ አሳልፌ እናንተን እሰጣችኋለሁ፣ ማምለጫ መንገድ የለህም ብለህ ውጥር አድርገህ ስትይዘው ልጅቱን አምጥቶ አይ ዋሽተን ነበር እንደዚህ ሆኖ እንደዚህ ተጣልተን ምናምን ብሎ ልጅቱን አምጥቶ ይሰጣል። አይ እኔ ልጆቹን አምናቸዋለሁ የሚመጣውን እርምጃ እኔ ወስዳለሁኝ ምንም ችግር የለብኝም የምትል ከሆነ ደግሞ በእነሱ በኩል የሚመጣውንም በአንተ በኩል የሚመጣውንም ማንኛውንም ኃላፊነት ለመውሰድ አንተ መዘጋጀት አለብህ። ቢኮዝ የሰው ነፍስ ነው እዛ የታገዘው። ቢኮዝ አንዲት የምታሳሳ ህፃን ልጅ ዓመት ያልሞላው ህፃን ልጅ ጥላ እመለሳለሁ ብላ የሄደች እናት እኮ ናት እኮ ዋጥ መቋቋም የማትችል የምታሳዝን ምስኪን ልጅ ማለት ነው እንዴ። ማን መጥቶ እንዲጮህ ነው የምንፈልገው እኛ? ንገረኝ እስኪ። ሰላማዊ ሰልፍ እንድንወጣ ነው? የት ነው የምንወጣው? የያዛት ሰው ባይታወቅ ብትጠፋ ነበር አፋልጉኝ የሚባለው። የያዛት ሰው ይታወቃል። 4-5 ጎረምሳ ፊት ለፊት ሃና የታለች ስትለው ለጥ ብለህ ካልሆነ እቀልምሃለሁ በጥይት እያልክ ያስፈራራው ሰው ቆሞ ያየህ ሰው ነው የመሰከረው። ስለዚህ ለምንድን ነው የተደረገባት? ልጅቱ በሴትነቱ ማምለጫ መንገድ የለም። ቦታው ተራራማ ነው።
ሸለቆ ነው። በተፈጥሮ ቦታው አቀማመጥ አደጋ አለው። እሱም ቦታ ተገና አድርጋችሁ ነው ስራ እየሰራችሁ ያላችሁት። የደከመ ልታግዙ የራበው ልታበሉ አይደለም እዛ የተቀመጣችሁት። ገያም አይደለም የተቀመጣችሁበት ቦታ። ከቃላታችሁ ከስራችሁ እንደው ሌላው ይቅር ተክላይ ምንድነው ስራ ስትዩ እኮ ምንድነው ያለው? እንደ ማንኛውም ሰው ደንበር ላይ እንዳለ ሰው ስራ የምኖረው አለ አይደለ? ከዛ አሊ የተናገረው ምንድነው? ደላላ ማን ነው? ይመች ምንድነው የሚሰራው? እንደዚህ ሴት ብቻ ወንድ ብቻ አፓርትመንት አለ፣ ሸራ አለ። አሁን ደግሞ ሌላ እየተገነባ ያለ ቤት አለ። ጭራሽ እኮ በጣም እየተደራጀ እኮ በግንብ እኮ ቢልዲንግ እየገነባ እኮ ነው። አሁን ቴምፖራሪ ነው ሸራው። ከቴምፖራሪ ደግሞ ወደ ፐርማነንት ቢልዲንግ ተገንብቶ የሴት ሴክሽን የወንድ ሴክሽን ሊባል በደንብ ሞር ተጠናክሮ ሊሰራ ማለት ነው። ገባ ነው የምልሽ። በቃ የሆነ እኮ የሪፊውጂ ካምፕ እኮ ነው የሚመስለው ሲወራ እኮ። በዛ ላይ ደግሞ የቀረችው ልጅ ደግሞ የምታሳዝን የመጨረሻ እንዴ ያቺኛዋ ልጅ ለቀው ሂጂ ሲሏት ይችኛይቱ እንደተያዘች ብሎ የሚጠይቅ ማህበረሰብ ይመጣም ብሎ ሰው እንደታያስብ ሀቡ እንዴ ሞታለች ስንላቸው እንደ ጅል ዝም ብለው ነው ይቀበላሉ ብለው ስላሰቡ ነው እኮ ነው የምልሽ። ከዓመት በላይ የታገተች ከተለቀቀች ለ30 ዓመት እንጮሃለን እንጂ ገላችኋታን ብለን አናምንም። ከገደላችኋት ደግሞ ከዚህ በኋላ ነው የምታጠፏት እንጂ እስካሁን በህይወት አለች ልጅቱ። በአይን በብረቱ ያየ ሰው አለ እያለ እየመጣ እየተናገረ ነው። ስራህን አልተናገርክም። ደላላን ስራህን ክዳህን ልጆቹ መስክረዋን በማን ደላላ እንደሄዱ እሱ አንዱ ማሳያ ነው። ሁለተኛ ደውለህ ያስረዳህበት ምክንያት በጣም ሰብአዊነት ያልተላበሰ ግደለሽነት እረራ የሌለው በሰው ቁስል ላይ በሰው በወላጅ በቆመ ህዝብ ላይ ቁስል ጨው መነስነስ እሱ ነው እንጂ አሳማኝ ነገር ያልሆነ ነገር ስለሆነ ልጅቱ በህይወት አለች። ልጃችንን መልስልን። አንድና አንድ ይሄ እንደ ኢትዮጵያ ህዝብ ነው። በብሔር አይደለም የጠየቅንህ በምንም አይደለም። አንተ ራስህ ነገሩን ጎትተህ ወዴት ልትወስደው እንደፈለክ ግን የኢትዮጵያ ህዝብ አይተዋል። እኛ ደግሞ እየጠየቅን ያለ ነው ለምን ይሄን አደረክ እያልን አይደለም። አሁንም ቢሆን የትም አታመልጥም። ያ ማህበረሰብ ባንድ የሚኖር ነው። የተፈጠረበትን ቁርሾ ፈቶ ለወደፊት ባንድነት የሚኖር ማህበረሰብ ነው። እሱ እንዲሆን ነው የምንፈልገው። ማንም በሆነ ጉዳይ ውስጥ መግባት የለበትም፣ ሊኖርም አይገባም። ይሄ መታሰብ አለበት። አንድና አንድ በብሔር ልትሸጎጥ አትችልም። እኔ ወንጀል ከሰራሁኝ ከማህበረሰብ መግባት አንድና አንድ ልጅቱን አደጋ ላይ የጣሉ ሰዎች አሉ። ደላላ አንደኛው ደላላ ነው የላካት። መሪ የተባለው ሰው እንኳን ሊመራት ወስዶ ነው አስረከባት። ሁለቱ ሽፍቶች ለተክላይ የምትሰሩ ሰዎች ልጅቱን ይዛችኋት የነበረ ከፊት ያለችው ልጅ ለቃችኋል። ተክላይ ሞታርጅ ነው የሆንከው። በማታውቀው ነገር ገብተህ እየተከራከርክ ነው። ያ ማለት አንተ አለህበት ማለት ነው። ልጅቱን እንዳይለቋት ያደረግከው አንተ ነህ ማለት ነው። በዚህ ደረጃ ከተከራከርክ ይሄን ነው የምለው። ቴንክ ዩ። መጨረሻ ማስተካከያ ይሰጣለሁኝ። ኃላፊያቸው እንደመሆኑ መጠን ኃላፊነት መውሰድ አለበት። ኃላፊያቸው ነው። እኔ ደጋግሞ የእሱ አቅም ደግሞ ሀቡ የእሱ አቅም ደግሞ ልጅቱን አንሰጥም ካሉ ልጆቹ መረጃ በእጃችን ፎቶ ቪዲዮ አልቀረጽንም የለንም ካሉ ልጅቱን ካላስረከቡት እርምጃ የሚወስደው እሱ ነው በእነሱ ላይ። አለቀ። አንድና አሳልፎ እሱ አልስማማም በእነሱ ሀሳብ ካሉ ነው እነሱን አራቱን መሪዎች ስማቸውን ፎቶቸውን አሳልፎ ይስጥ ለህግ። አንደኛ። ሁለተኛ ነገር ደግሞ አምናቸዋለሁ 100%። ራስህን ብቻ ነው 100% ማመን የምትችለው። እንዴት በአይንክ ስትሞት ሳታይ እነሱ በአፍ ስለነገሩ ብቻ መሞቷን ያየ አካል እኮ የለም። መኖሯን ግን ያየ በጣም ብዙ ሰው አለ። በህይወት መኖሯን ያየ ብዙ የዓይን ምስክር አለ። መሞቷን ግን ያየ አንድ አካል ስትሞት አይቻለሁ አስክሬኗን አይቻለሁ የሚል አንድ አካል እኮ የለም። እሱን እኮ ነው የምልሽ። እንደው ከተጓዙ ከ9 በላቸው ከ7 አንዱ ሳያይ ይቀራል እንደ ልጅቱ ስትሞት። እነሱ እንደው ደመነፍስ ናቸው እንደ ልጅቱ ስትሞትባቸው ያን ሁሉ መንገደኛ ሳያሳዩ የሚሰዷቸው። ልጅቱን ሊለቋት እንደማይችሉ እነሱ ያውቁ ስለነበረ ነው። ስትነሳ ጀምሮ ቀመር ተቀምሮ ስለነበረ እንደደረሰች ወደ አክሽን ነው የገቡት። እንዴ ሴት ልጅ ለምን ትመታለች? ምን ስትሆን ነው የምትመታው? ሀቡ በሴትነቷ ጥቃት ደርሶባታል። አስገድዶ መድፈር ደርሶባታል። ደግሞ እኮ እነዚህ ልጆች ጭራሽ እዛ ገደሉ ጋር ስንደርስ ከዛ በኋላ አላየናትም ቢሉ መልካም። ደብድበዋትኝ አደጋ ደርሰውባትኝ አዝለዋ መጧት ከፊታችን ዘፍ አድርገው ጣሏት እያለ እኮ። ከዚህ በላይ ምን ማስረጃ አለ? ምኑን አንተ ተደበደበችው? ምን አድርጋ? ምን ወንጀል ሰርታ? እርዳታችሁ እዛ ላይ የምትሰሩ ስራ ይሄ ነው? እርዳታው ይሄ ነው ለሴት ልጅ? ስለዚህ ማምለጫ መንገዳችሁ ዝግ ስለሆነ ማህበረሰብን ለማህበረሰብ ለማጋጫት የምትሄድ በዚህም በኩል በዛም በኩል ያለ የልጅቱን ፍትህና የልጅቱን ነፍስ የምትፈልጉ ከሆነ ተክላይና ተክላይ ብቻ የልጅቱ ነፍስ ተጠያቂ ነው። እኛ የማናቃቸው እሱ የሚያውቃቸው ሁለቱ ሽፍታዎች ተጠያቂ ናቸው። ተክላይ ከነፃ ሊወጣ የሚችለው እነዛን ሁለት ልጆች አሳልፎ ለህግ መስጠት ነው። ለማህበረሰቡ ወይዚህ ላለው ሰው በላይቭ ሲፈልግ ያምጣቸው፣ በቪዲዮ ቀርጾ ይላካቸው። እነዚህ ናቸው ብሎ እስከ አድራሻቸው እስከ ስማቸው እስከ ቦታቸው ያስረዳ ያስረክብ። ከዛ በኋላ እሱ ላይ ያለው ጥያቄ በተወሰነ ደረጃ
ይቀልለታል። አሁንም አለቃ ነው እሱ፣ ለነሱ አሰሪ ነው። በዚህ ደረጃ የሰው ልጅ ህይወት እንደዚህ ሲያደርጉ ለምን ዝም ይላቸዋል? ሌላ ጥያቄ ነው። ማምለጫ መንገዱ ዝግ ነው። መልሱ አንድና አንድ ነው። ልጅቱ እቻት መልሻለሁ ብሎ መስጠት ብቻ ነው። ለዚህ ደግሞ ድፍን የኢትዮጵያ ህዝብ እንደ ሰው ነው፣ እንደ ብሔር አይደለም፣ እንደ ሰው ሴት የሆነ ሁሉ በተለይ ይህን ጥያቄ እየፖሰተ የሃናን ፕሮፋይል ፍሪ ሃና እያለ ፕሮፋይል እያደረገ ሀቡም ሁላችንም ፕሮፋይል እያደረግን እየፖሰትን ዝም አንልም እያልን ትኩረቱ እልባት እስከሚያገኝ ድረስ እንቀጥላለን። ይሄ ነው መፍትሄው። ቴንኪዩ። በህግም መሄድ ያለብን ድረስ እንሄዳለን። በሚዲያ ብቻ አይደለም ፍትህ የምንጠይቀው። እሱ ልቦች መናገር ያለበትን ነገር የግድ እዚህ መናገር የለበትም። ማውጣት የሌለብህ ነገር አታውጣው። ምክንያቱም ከታች ስራ እየተቀደመ ስለሆነ እሱን ነገር እንግዲህ ቅልቦች የጀመረበት ነገር አለ። በሱ መንገድ መሄድ አለበት። ቴንኪዩ። እሺ መንገደኛው ሳሪቲ ከመጣሽ አንቺ መቅደም ሌዲስ ፈርስት ብለናል፣ ግን ያው አልነበርሽም ቅድም። ችግር የለም አቡ ያው አለው ኦርደር እያወጣች ነው። መታለች አለው አውራ ዋናው ተክላይ ነው ጋይስ፣ ዋናው ተክላይ ነው። ዋናው ከላይ ያለው አመሰግናለሁ። ብሔር አይወክልም በሉ ሁላችሁ። እሺ አመሰግናለሁ ሁላችሁንም። እንግዲህ ሚኪ ጠቅለል አድርጎታል ያለውን ሐሳብ። ይሄ ልጅ ዋና ወንጀለኛ መጀመሪያ ያን ድርጊት እንዲፈጸም ሲያመቻች የነበረ ይመች የሚባለው ጭንቅላቱ ያነሰ ሆዱ ያበጠ ህሊና የሌለው ልጆች አሉት፣ የሚያሳሱ ህፃን ልጆች አሉት፣ ሚስት አለው፣ እናት አለው፣ እህት ይኖረዋል። መጀመሪያ እሱ ነው ዋናው ተጠያቂ። ሁለተኛው ደግሞ በኃላፊነት የተሰጠው ይሄን ነገር አሳልፎ ደህና ቦታ እንዲያደርስ በኃላፊነት የተሰጠው ተክላይና ግብረ አበሮቹ በተለይ አራቱ ሲመሩ የነበሩና ሁለት የሱ ሚኒሻዎች ከናንተ ራስ ከኔ ነው እሰማለሁ። ኮፒ ሊንክ ተቋርጦ ነበር ይምጣል። ጋይስ ሁላችሁም አንድ ላይ ኮፒ ሊንክ አድርጉ ፕሊስ። እሺ ኮፒ ሊንክ አድርጉልን ፕሊስ እንዳይቆራረጥ። ይሄም ሁላችሁንም እንዲዳረስ እንፈልጋለን። ተክላይና ግብረ አበሮቹ አራቱ መንገድ የሚመሩት ሁለት ሚኒሻዎቹ የራሱ ሚኒሻዎች ናቸው። እነሱን ዋና ተጠያቂዎች ናቸው። ምናልባት ይሄን አጋጣሚ ይሄን ጊዜ ስትጠብቁ የነበረ ይመስለኛል። ይሄ የመጨረሻችሁ ነው፣ የመጨረሻችሁ። ከዚህ በኋላ በእናንተ እጅ የሚሰቃይ ሴትም ይሁን ወንድ አይኖርም። ይሄ መጨረሻችሁ ነው። እኛ ለምነናችኋል፣ በውስጥ መታችሁ እንድታወሩ ራሳችሁ በፈለጋችሁት መርጣችሁ በውስጥ እንነጋገር ብላችኋል። በውስጥ መነጋገር አልፈለጋችሁም። ከዛ ሌላ ነገር ለማስመሰል ነገሩን ወደ ብሔር ለመውሰድ ፈልጋችሁ ሌላ ቦታ ቲክታክ የለንም ስትሉ የነበረ ሰዎች ሌላ ቦታ ሄዳችሁ ነው ያገኘናችሁ። ስለዚህ እኛ በግሩፕ እየጠበቅናችሁ ነበር። መጣችሁ መፍትሄ ትሰጡናላችሁ። ምናልባት ሐሳቡ የማይቀይር ሬሳና ሬሳ ብቻ ነው ብለን ሰላምን ሐሳባችሁ ልትቀይሩ ትችላላችሁ ብለን ጠብቀናችሁ ነበር። እናንተ ግን ይህን እድል ልትጠቀሙበት አልፈለጋችሁም። ምናልባት የጊዜ ጉዳይ ሆኖ ዛሬ ነገ ልታመልጡ ትችላላችሁ። እመኑኝ፣ ወደፊት ግን አታመልጡም፣ የትም አታመልጡም። በህይወት እስካላችሁ ድረስ የትኛውም ዓለም አሳደን የገባችሁበትን ገብተን እንይዛችኋለን። እቺ ልጅ በህይወት ካላስረከባችሁ። በጣም ብዙ የደሃ ልጆች አሉ ሰርተው ሊያልፍላቸው ሊለወጡ ነገ የተሻለ ህይወት ሊኖሩ ወልደው ከብደው አይናቸውን በአይናቸው ማየት የሚፈልጉ የሚያሳሱ ሴት ልጆች አሉ እናንተ ጋር። ስለዚህ እነሱንም ምናልባት የነሱን ስቃይ የሚያበቃበት ጊዜ እየደረሰ ይመስለኛል። ስለዚህ እየሰማችሁ ነው፣ ከታች ቁጭ ብላችሁ እየሰማችሁ ነው ያላችሁት። ይብቃችሁ፣ ከዚህ በኋላ ይብቃችሁ። ወደ ህሊናችሁ ተመለሱ። ይበቃችኋል። ካሁን በፊት በራሳችሁ ወገን፣ በራሳችሁ እህቶች፣ በራሳችሁ ወንድሞች የፈጸማችሁት ግፍ ይበቃችኋል። አሞራ መጥቷል። ሳቢው አሞራውንና ጊዜ ዳኛውን አስገቢያቸው። አቡዬ ቴንክ ዩ። ሚኪ ያንተ ሞዴሬተር አልሰራም ብሎህ ነው? ይሰራል እኮ አልተነሳም። የሆነ ሞክረው ጊዜ ዳኛውን ካልና ከዛ ኢንቫይት አድርገው። አልተነሳም። ማኔጅ ገስ የነበረው አሁን ከፍቼዋለሁ እንጂ ሞዴሬተሩ አለ። ወደ ስራ ከመግባት በፊት 2 ደቂቃ ላውራ ታለም። እሺ ታባክ ጊዜ ዳኛውንና ሞራው እሺ ተስተመጥላገብኝ ነው። ተስፋ ላስቀድምሽ።
ጠቅላላ ነገር እንግዲህ 100% እንደ ሀና ስናስብ ሙሉ በሙሉ ሚኪ ያለውን ነው እኛ የምንገዛው እንደ ቲም ተግባባን። እኔ ሚኪ ያለው 100% ያስማማኛል። ከዛ ውጪ እድል የምንሰጠው ዛሬ ነው። መተው መናገር ከቻሉ ያለውንም ነገር ለማስተካከል አንድ ቀን ነው ከዚህም በኋላ የምንሰጣቸው። ከዛም በኋላ እኛ የምንሄድበትን ነገር መልክ ቀይረን መምጣትና ምን ማድረግ እንዳለብን ነው መስራት ያለብን። ስለዚህ እዛው ሞተች የተባለበት ቦታ ላይ ምናልባትም እነዚህ አራቱ ሰዎች እንደው አራት ሆናችሁ ከምትቀብሩ 9 ሰው ቁጭ ብለው እናንተ ብትተጋገዙና ጸሎት ብታደርጉላቸው ምን ነበረ? አደራ የተሰጣቸው የሀገር ልጆች እያሉ ኑ እናንተ ናችሁ የሀገር ልጆች፣ ቤት ሄደ የምትሄደው ወደ ሀገር ቤት ስትገባ ለቤተሰቧ የምትነግሩት እናንተ ናችሁ፣ ኑና አስክሬኗን እዩ እንቅበር፣ እቹ እህታችን አለፈችብን ለምን ሳትሉ። ከዛ ሁሉ የገቡት እኮ 4 እና 5 ልጆች ሀገር ቤት ገብተውም በቲክቶክ የገቡት በተች ስልክ አይደለም፣ በዘመናዊ ስልክ ነው እያወሩን ያሉት። እዛው ጋር እኮ የሚቀርጽ ልጅ ነበር፣ በየቦታው እየሄደ የሚቀርጽ የገጠር ልጅ ነበር። ለምን ከሱ ስልክ ተቀብላችሁ አልቀረጻችሁም? ኑና እስቲ እንቅበራት ለምን ጸሎትስ አላደረጋችሁም? ፈጥኖ ለመሄድስ 14 ሰው አንድ ላይ ቢቀብር ይሻላል 4 ሰው 4 ሰዓት መፍጀት ለምን አስፈለገ? ቦታው አደገኛ ከሆነ ቢታወቅ ከሆነ እዛ ጋር ለመቅበር ለምን አልፈጠናችሁም? ተባብራችሁ ለምን አልቀበራችኋቸውም? 9 ሰው ተባብሮ ቢቀብር እኮ ለምስክርም ይሆናል። ነገ እኮ 4ቱ ባይገኝ ለቤተሰብ ያረዳል። አባት እኮ ሲቸገር የነበረው አንተን አምኜ ነው ብሎ ነው ገጠር ለገጠር እኮ አሊ ጋር በእግር ሄደ የተባለው አይደል? ሶ እያንዳንዱን ነገር ድራማውን ተውትና አንድ ቀን እድል የምንሰጣችሁ መታችሁ ማውራት ያለባችሁን እንድታወሩ ነው። ልጆቹን አሲዝ አንተም ተክላይም ይመችም ምን ጉዳያችን ከስድስታችሁ ጋር ነው። ሞታለች ካሉት 4 ሰውና ከቀበሩት እና ከዋናዎቹ ከናንተ ጋር ማለት ነው። ይሄ እስካልመጣ ድረስ ደግሞ እኛ መልካችንን ቀይረን ከአንድ ቀን በኋላ የምንሄድበትን ነገር እንወስናለን። አመሰግናለሁ እቴ ተስፍሽ። ዋናው ጉዳያችን ደግሞ ያ ይመች የሚባልም አለበት፣ እሱንም እንዳትረሳ እኮ። ይመች ተክላይና 6ቱ ማለት ነው። ሌሎቹም ምስክር ስለሆኑ 9ኙም እነሱ በሚጠየቁበት ሰዓት ይመጣሉ። እነሱ እኮ አልቀሩም። እስከዛሬም ስንለፋ የነበረው እነሱ ላይ ነው። ኤኒዌይ አመሰግናለሁ ሀቡ። ወደ መፍትሄ ግቡ። ቴንክ ዩ ተስፍሽ ስለመጣ ቴንክ ዩ። እሺ እኔ ልጨርስ። ተስፍሽ ስራ ስለሚሄድ ብዬ ነው ያስቀደምኩት። ስለዚህ እድል ሰጥተናቸዋል። የኢትዮጵያ ሕዝብ እድል ሰጥቷቸዋል። በውስጥ እናወራለን ተባብለን የሰራችው ስራ ግን ተገቢ ያልሆነ ከናንተ ምናልባት እናንተ ምንም ስለማይጠበቅ ከናንተ አይጠበቅም ልላችሁ ነበር። ምንም አንጠብቅም ከናንተ። ስልካችሁም ሆን ብላችሁ ተዘግቷል። አሁን ተሞክሮላችኋል። በቲክታክ አካውንትም እንዳላችሁ እናውቃለን። ከታችን ቁጭ ብላችሁ እየሰማችሁ ነው። ስለዚህ ለአንዴና ለመጨረሻ ዛሬ እድላችሁን ተጠቀሙ። ከዚህ በኋላ ግን እንደዚህ አይነት እድል ላታገኙ ትችላላችሁ ነው የመጨረሻ መልእክቴ ነው። ሀቡዬ ይሄን ይመስላል። አመሰግናለሁ ስላዳመጣችሁ። የምጨምረው ነገር አለ። መንገደኛው ሁሉም ሰው ማወቅ ያለበት ነገር እኛ ኑ እንደራደር ስንል ህገወጥ የሰዎች ዝውውርን የሚያካሂዱ ሰዎችን በብር እንደራደር ሳይሆን ልጅቱን የያዛችሁበት ምክንያት ምንድነው አስረዱን ለማለት እንደሆነ ሁሉም ሰው ግንዛቤ፣ የህግ አካላቶች መንግስት ይሄን ጉዳይ የሚሰማው ከሆነ እነዚህን ሰዎች በገንዘብ አባብለን ልጅቱን እንዲለቁልን ሳይሆን የተያዘችባት ምክንያት ምን በደል ሰርታ ነው እንደ ሰው ከመንገደኞች ተነጥላ የታፈነችበት አስረዱን ለማለት ነው። ሽፍታን በገንዘብ ልናባብል አይደለም። ይሄ የተሳሳተ እንትን እንዳይኖረው ሁሉም ሰው ግንዛቤ እንዲኖረው። ቴንክ ዩ። ህገወጥ የሰዎች ዝውውር እያበረታታንም አይደለንም። በዚህ አጋጣሚ አናበረታታምም፣ ተገቢም አይደለም። ነገር ግን እች ልጅ በህይወት አለች። በህይወት ያለች ልጅ ግን እንዲሰጡ እንፈልጋለን። የህግ አካላት ህገወጡን ስራውን የህግ አካላት ይከታተሉታል። ብዙ የህግ አካላት ከታች ሆነው እንደሚከታተሉ እርግጠኛ ነኝ። ለዛ ነው ቴንክ ዩ ሚኪ ስላስተካከልከው። ሌላ ደግሞ እዚህ ጥያቄ በጣም ታች እየጠየቁ ነው ተመልካቾች፣ ልመልስላቸው። ሳያ እያሉ ነው። ሳያ ድምጽ መሆን አትችልም ስለተባለ በቃ ድምጽ ላለመሆን በቃ ስራውን እየሰራ ነው። እኛ ደግሞ በቃ እስኪ ደግሞ እኛ እንስራ፣ አንተ ደክመዋል፣ አንተ ሀሳቡን አጀንዳውን ካመጣኸው እኛ ደግሞ እስኪ ያለውን ነገር እናስኪድ በማለት እረፍ ብለነው ነው። እሺ ጋይስ፣ ምክንያቱም ድምጽ በመሆኑ ምክንያት ኮምፕሌን እየመጣ ነው። በቀደም ኮሜንታተሮች ምናምን ያለውን ግፍ ታውቃላችሁና ሀቡም ያው ሁላችንም እየተነቀፍን ነው። ምንም ቢሆን ግን ስለደከመው እሱ አረፍ በል እኛ ይሄን ነገር እናድርግ በማለት ነው። ሳያለ የምትሉ አለ ደህና ነው። ቴንክ ዩ
ሰላም እንዴት ናችሁ? ሳራ ከቀደምሽ ቅደሚ ወይም ከሌለሽ ትንሽ ቢዚ ናት። ኦርደር እያወጣች ነው አለ። ኦርደር እያወጣው ነው፣ ግን እየሰማችሁ ነው። እናገራለሁ። ችግር የለም አቡዬ። ቀደም ጊዜ እሺ፣ እኔ የምለው ነገር አንድ አህያውን ፈርተው ዳውላውን እንዳይሆንብን በቅድሚያ መወቀስና መከሰስ ያለበት እዚህ ጉዳይ ላይ ይመች ነው። ምክንያቱም አሁን ይመችና ተክላይ ተካክደው ቢሆን ትኩረታችን ወደ ተክላይ ይሆን ነበር። ይመችና ተክላይ በፍጹም አልተካካዱም። አንድ አይነት ሰዎች የአንድ ሳንቲም ሁለት ገጽታዎች ናቸው። ምክንያቱም እነሱ እየተደዋወሉ ሀሳቡን ወደ ሌላ ህዝቡ እንዲቀይር እየታገሉ ነው። እኛን ጊዜ ለማጓተት እየታገሉ ነው። ይህን ያክል አንድ ጋር እየሰሩ ያሉ ልጆች ተክላይን የሚያስፈልገን አንዳችም ነገር የለም። ተክላይንም ብንፈልገው እንዲህ በቀላል የምናገኘው አይደለም። 80 የታጠቀ ኃይል በዙሪያው እያለ እንዴት ነው ሚሳኤል እና ታንክ ለው ላይ ሲፈራ የማይፈራ ሰውዬ በእኛ ቃል ሊፈራ የሚችለው? የታጠቀ ኃይል እዛ ነፍስ የታጠቀ ኃይል አለው። እዚህ መሀል ከተማ ላይ እንደው የህግ አካልም ካላችሁ እናንተም ስሙኝ፣ ከፍትህና ከስልጣን ገንዘብ እንደሚበልጥ እያየን ነው፣ እያሳያችሁ ነው በደንብ። እኔ ያደረጋችሁኝን አድርጉ ተናግሬ ለሙት። ግን ይሄ እንዳይሆን የምትረዱን ነገር እዚህ መሀል ከተማ ላይ መኖሪያ ፍቃድ እያለው ማሽከርከሪያ ፍቃድ እያለው የመኪናው ታርጋ እየታወቀ የሚኖርበት ቤት እየታወቀ አሳዳችሁ መያዝ አቅቷችሁና ጥያቄ መጠየቅ አቅቷችሁ እንዳልሆነ ግልጽ የሆነ ነገር ነው። ያ ምንድነው? ይቅርታ ጊዜ ዳኛው ታርጋው የሚታወቀው መኖሪያ ቦታው የሚታወቀው ማን ነው? ተክላይ ነው ወይስ ተክላይ በታጠቀ ኃይል ተከቦ የሚኖር ሰው ነው። ተክላይ ትዕዛዝ ተቀባይ ነው፣ አያገባውም። የመንገዱን መጀመሪያ ህግና ደንብ ስናውቅ አንድ መንገድ ሲወጣ ከ30 እስከ 50 የሚደርስ ጌሽ ወይም የመንገድ ጠባቂዎች አሉ። ከ5 እስከ 6 ያላነሱ ገፋር ወይም መሪ የሚባሉ ኃይሎች አሉት። በጣም ስለዚህ ይመችን ለመያዝ አንድ ሰው ሄዶ ኤምባሲ ሪፖርት ማድረግ አለበት። ይመች ህገወጥ የሰዎች ዝውውር ላይ እየሰራ ያለ ህገወጥ እንደሆነ ይመችን እኮ ለመያዝ ሀቢባ ይመችን ለመያዝ እኮ ይመች ራሱ ልጅቷን ጭኖ እኮ ለሹፌር እንደሰጣት ለሱዳኔ ሹፌር እንደሰጣት ቃል በቃል ራሱ ሲናገር ይመችም ሆነ እኮ ተክላይ እዚህ ቦታ ላይ ታብታብ እያደረጉ እንዳይቆራረጥባቸው ስናወራ እኮ እኛ እየሰሙን ነው ከታች። ይመችም ሆነ ተክላይ ታብታብ እያደረጉ ኤምባሲም ውስጥ የሚሰሩ ልጆች ታብታብ እያደረጉ እየተከታተሉ ነው። ጉዳዩን ስለተውትና መርዳት ስላልፈለጉ ነው እንጂ የህዝቡን ጩኸት መስማት ስላልፈለጉ ነው እንጂ እኮ በደንብ እየሰሙ እያዩ እኮ ነው። ተክላይ ራሱ ማነኝ ይመች ራሱ ለሱዳኔ ሹፌር እንደሰጣት ራሱ ጭኖ ወስዶ እኮ በአደባባይ ተናግሯል። ለምንድነው ልትረዱን ያልፈለጋችሁት? ለምንድነው የህዝቡ ጩኸት መስማት ያልፈለጋችሁት? እንዲሁ የህግ አካል የሆናችሁ ሰዎች፣ እንባ ጠባቂ ነን የምትሉ ሰዎች ለምንድነው ይሄንን ነገር በትኩረት ማየት ያልፈለጋችሁት? እና ልንገርህ ወንድሟ መጥቶ ሪፖርት ያርግ ተብያለሁ። ኤምባሲ ጠይቄ ወንድሟ ይምጣና ሪፖርት ያድርግ። ራሱ ከመመስከር በላይ ሪፖርት ምንም የለም። ይመች በቃል በቃል እኔ ወስጄ ለሹፌር ሰጥቻታለሁ ብሎ ቃል በቃል ተናግሯል። እነሱ የሆነ ነገር ማድረግ ስላልፈለጉ ብቻ ነው። ተክላይን ሳይሆን አሁን ትግላችን ይመችን ነው። ትክክለኛውን መንገድ ከሆነ የምንፈልገው ይመች ጋር ነው ሁሉም ነገር ሊኖር የሚችለው። ይመች ተገኘ ወይም ለጥያቄ ቀረበ ማለት ልጅቷ እጃችን ላይ ናት። ተክላይን ብናገኘው የሚፈልገው ሰው ሄዶ ቢያገኘው እዛ ቦታ ላይ ልጅቷን አይሰጥም። ምክንያቱም እሱ ትዕዛዝ ተቀባይ ብቻ ነው። ይመች ስት ካለው ይሰጣል፣ ያስ ካለው እሱና ይመችና ተክላይ ተካክደው ቢሆን እኮ በትክክል ተክላይ እስካሁን በገንዘብ ሆነ በሌላ ነገር በሌላ ምክንያት ተደራድሮ ልጅቷን ይሰጥ ነበረ መስጠት ላለበት ሰው። ግን አልተካካዱም። እንዴት አድርጎ ነው ለኛ አሳልፎ ሊሰጥ የሚችለው? ስለዚህ ሁለታችሁም ታብታብ እያደረጋችሁ እየሰማችሁ ነው። የምትሰሙት ነገር እንደው ተክላይ እንደ ሰው ተሰምቶክ የሱን ትዕዛዝ ሽረህ መስጠት ከቻለህ ስጠን ልጅቷን። ጊዜ ዳኛው እኛ ወንጀለኛን መርጥም፣ ሁሉም ወንጀለኛ ናቸው። መጠየቅ ባለባቸው ረድፍ እንጠይቃለን። አት ኤንድ ኦፍ ዘ ዴይ ግን ልጅቱ እንድትወጣ ነው። ልጅቱ በማን እጅ እንደሆነች ፋይናል ስቴጅ እሱ ስለሆነ ነው እንጂ ማን ከመሰረቱ ጀምሮ ጌታውን ከሚባለው ጀምሮ ወንጀለኛ ናቸው እኮ ገባ። ለአባትየው ምንም አይነት መረጃ ኤቪደንስ ሀዘኑን የሚያወጣበት የፎቶ የሆነ ነገር ሳይልኩለትኝ እቃዋን በስራ ሳያደርሱለትኝ ሞተች ብሎ ማርዳት ምን ማለት ነው? ይሄ እኮ ከባህልም ከስርዓትም በኢትዮጵያ እንደው ሰው ሲረዳ እኔ አውቃለሁ እንደዛ አይደለም ሲጀመር። ያችን የመሰለች ገና ሩጣ ያልጠገበች ልጅ መንገድ ላይ ቀርታ እቃዋን ቤት ሳያደርሱ ደላላ የራሷ ደላላ ከሱ ጋር ኮንታክት ሳያደርግ አጋዥ ደውሎ የሚያስፈራራበትን ይሄን የትኛው ዓለም ላይ ነው ያለ ነው ነው? እንደው ሁሉም ሰው እኮ እዛ ጫካ ላይ አይደለም እንደነሱ እኮ ሌላ ዓለም እኮ ነው ያለው ሰው። የቴክኖሎጂ ዘመን ነው እና
ያን ሁሉ መሳሪያ የታጠቁ ሰዎች እነሱ ይሄ የፎቶ ማንሻ ድሮን የላቸውም ማለት አይደለም። የሆነ እነሱ መግባት የማይችሉበት ቦታ እንኳን ቢሆን ፎቶ የሚያነሱበትን መንገድ ያው እነሱ ያውቁታል። ዞሮ የተካደ ነገር ስለሆነ ነው። ልጅቱን መልቀቅ ስላልተፈለገ ነው ደባ የተፈለገው። ያ ማሳያው ደግሞ ትናንት የተደረገው ድራማ ነው። ነገሩን ወዴት በቃ የሆነ ሰላም የሚሻ ማህበረሰብ ለማጋጨት ለማቆራቆስ በቃ ልጅቱ በህይወት መኖሯን ከዚህ በላይ የሚያሳይ ነገር አለ? አንድና አንድ ልጅቱን መመለስ ስለሆነ መፍትሄው ግን ጊዜያችሁን አታቃጥሉ። ጊዜ አላችሁ። አሁንም አቡን በውስጥ ኮንታክት አድርጉ። ሻንጣውን ራሱ አንድ ሰው ያምጣውና ከሞተ አደራውን ሻንጣውን ለቤተሰቦቿ አድርሱ ተብሎ ይሰጣል እንጂ ሻንጣ ምን በቀደም እንዴ አሁን የሆነ ሰው ቀይዜ የሆነ ነገር ቢሆንብኝ የኔን ትቼ እዛን ሰው ምን ይለኛል ነው የምለው እኮ አይደል እንዴ? የልጆች ከልጆቹ ደንታቢስነት የመሪዎቹ የሽፍታዎቹ የደላላዎቹ በቃ ድራማው አንድና አንድ የሆነ ቦታ ላይ ነው። ሻንጣዋን ለእንትኑ ሰጥቶት ነው አልጣለውም። ለምትቀይረው ልብስ ልትታገት አይደል? ልጅ ልትኖር አይደል? ጻጋ በህይወት ስላለች ታዲያ ልብሷን የምትቀይረው ነው ይዘህ እንዳትሄድ ሳይሆን የሚለው ጣል ሻንጣዋንና ይሄን ይዘክል ይለዋል። እነሱ ከሄደ በኋላ ሻንጣውን አንስቶ ልብሷን ይሰጣታል። ስለዚህ እኛ ፖለቲካው ገብቶና ምን እንደተደረገ ገባችሁ? ከዚህ ከመነጋገርና ግንዛቤ ከማስጨበጥ ውጭ ለልጅቱ ድምጽ መሆን ከመቻል ውጭ ምንም ስለማናደርግ ነው ዝም ያልነው እንጂ አንድ ድንጋይ ነው የሚከልለን ከፊታችን ነው የደፈሯት ልጅቱን ብሎ ከመሰከር አብሮ ያለ ሰው ተኩሰው ገደሉብኝ፣ መንገድ አትወጣ ብላ ወደቀች፣ ከታች ተንፈራፈረች፣ ከላይ ተጎተተች አይደለም ነገሩ። አንድና አንድ ለምን ተደፈረች? የመጀመሪያው ኬዝ። ሁለተኛ ለምን ተመታች? እሺ በሰብአዊነት አዝያ መጣኋት ካለ ወሰዳት። ልጅቱ ለምንድነው እኛ ጋር ማትሄደው ሲባል ማስረዳት ነው ልጅቱ የሆነበትን ምክንያት ወይስ በጥይት ቀልማለው ለጥ ብላ አጎንብሰ ቀጥል ነው የሚባለው? የዚች ልጅ ነገር እኮ በጣም እኮ እውነት ለመናገር እኔ እንደ ወላጅ እንደ እናት የሆነ ሰው እኮ ይሄን መስማት እኮ የለበትም የሚወራው ነገር። በዛ ላይ የኢትዮጵያ እናቶች የኢትዮጵያ አባቶች ይሄ የሪታየርመንት ገንዘብ የጦሬታ ገንዘባቸው ልጆቻቸው ናቸው። አይናች ሲያደገድ ጉልበት ሲደክም መጦሪያ የሚለው ባንክ ቤት ያስቀመጠውን አይደለም ልጅ ይጦረኛል ነው የሚለው። ከነገ ወዳ ብደክም ቤት ወስዶ በስርዓት ይሸኘኛል፣ ስርዓተ ቀብሬን በስርዓት ያስፈጽማል። ልጅ አለ ብሎ ነው ኢትዮጵያ ህዝብ የሚኖረው። እንደኛ ባንክ ቤት ያለው አይደለም። እንደኛ የሰለጠነ ዓለም እንዳለው ስትሞቺ የሆነ ነገር የሚዋጣልሽ የሆነ መንግስት ድጋፍ የሚያደርግልሽ አገር አለ። አመት አርሰሽ ልጅሽን መከራትሽ አሳድገሽ ትምህርት ቤት ልከሽ አንቺ በባዶ እግርሽ እየሄድሽ ከነገ ወዳ ደረጃ ሲደርሱ ልጅ ጦረኛን ብሎ ተስፋ አድርጎ እንደዚህ ነው አኗኗሩ። እናውቀዋለን። የኢትዮጵያ ህዝብ አኗኗሩ አንድ አይነት ነው። ስለዚህ የዚህን ሰው መጦሪያ ሀብቱን ልጁን ስትነጥቀው ሰው የሆነ ሁሉ ነው የሚጠይቅ እንጂ ያ ሰው ያ ምስኪን አባት እባክህ ልጄን መልስልኝ አርሼ ልብላ የሚል ምስኪን አባት ብቻ አይደለም አንተ ጋር የሚታገሉ የኢትዮጵያ ህዝብ ነው የሚታገልክ። ያሳዝናል በጣም። ይሄን ነው የምለው። ቴንክ ዩ። ጊዜ ዳኛ ያመነበት ቪዲዮ ፕሊስ ልትልክልኝ ትችላለህ? እሱም ቪዲዮ ለጥፌ ቪዲዮ ልስራና ኤምባሲ እንዲደርስ በውስጥ የማይሰሙን ከሆነ ኤምባሲ በውጪ ህዝቡ እያየ ስንሰራ እንዲሰሙ እባክህ ያመነበት። ለምን ለእኔ ደውዬ ሪከርድ እያደረኩም ስጠይቀው ምሽዋር ነው ምሰራውን ያለኝ፣ ይመች ታክሲ ነው ምሰራውን ያለኝ። እንትና ደግሞ ማለት ተክላይ ደግሞ እንደ ማንኛውም ሰው ድንበር ላይ ተላላኪ ነኝ ተላልኬ ነው ምሰራውን ያለኝ እና ያመኑበት ቪዲዮ ስለሌለኝ ያመነበት አለ ያልከውን ሪከርድ ላክልኝ እባክህ። እሱን ለጥፌ ቪዲዮ እንድሰራ ነገር ለኤምባሲ ያደርሱልኝ። ይኸውልሽ አቡ ይቅርታ፣ አንደኛ ኤምባሲዎች ያውቃሉ፣ በብዙ ነገር ያውቃሉ። መሬት ሳይቀር የሰጡት ነው። በደንብ ኢንቨስትመንቱን ያውቃሉ። ደላላ እንደሆነ ያውቃሉ እኮ። እሺ ለውጭ ጉዳይ ላለቃቸው ለኤምባሲዎች አለቃ ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ልስራ። እኔ ኃላፊነት ልወጣ አንዳንድ ኢትዮጵያዊ ያመነበት ምስክር መሆን እሱ የግድ አያምንም። እንዴት ያምናል? ሌባ ነኝ ብሎ አያምንም። ግን እዚህ ጋር መጥተው ይመች ነው ደላላችን ብለው መስክረውልሻል። ያበቂሽ እኮ እዚህ ጋር መጥተው አንቺው ላይ እኮ ነው ሀቡ በነገራችን ላይ መኩ በነገራችን ላይ ሀቡ የፈለገችው ነገር አቡ ፋኖ ቤት ስለሚኖር ቮይሱ ችግር የለውም። አይ ደላላ ነኝ ብሎ ደላላው ካለ አንደበቱ ስለሚያስፈልግ እኮ ነው። ከሱ ሪካርድ በኋላ እንግዲህ መንግስትም ምንም ካላረገልን ኤምባሲ ምንም ካላረገልን እናያለን። በአንደበቱ እኔ ነኝ ደላላው ብሎ ያመነበት አይለም አላለም። እኔ ለሱዳኒ ሹፌር ወስጄ ሰጥቻታለሁ ነው ያለው። ለሱዳኒ ሹፌር ወስጄ ሰጥቻታለሁ ነው እንጂ ያለው። አድርሻቸዋለሁ ነው ያለው። እሱም እኮ ምንድን ነው
ለሱዳኑ አንቺን ቤት ብሎታል እኮ። ቆይ አንቺ ቤት ነው ያለው ሀቡ። እኔ ሌላ ቤት ገብቼ ሰምቼ አላውቅም። አንቺ ቤት ሱዳን ያድርሻታለሁ ታክሲ እንዲወስዳት ቢልስ? ቆይ እኮ እኔ እኮ ከአንደበቱ ደላላው እኔ ነኝ ደላላው ብሎ ያመነበት ያለ መስሎኝ እኮ ነው። ሀሳቡን ልጨርስልኝ። እሱ አላለም። እኛ ከመጀመሪያው ጀምሮ ኬዙ ላይ አለን። ያለውን ደግሞታል። አንቺ ቤት ምንድነው የደገመው? የገጠር ልጅ ሲጠይቅ ምግብ ሁሉ ገዝቼላችኋለሁ እንደዚህ በእኔ መኪና ፒክስ አረጋችሁ ብሎ እኮ ተናግሯል እኮ። እሱማ ታዲያ ደላላ አንደበቱ ይጣቃል የለውማ። አልወጣም አይወጣም። ሌባ ደግሞ ሌባ ነኝ አይልም። ይሄ ሀጆቹ ግን እሱ ነው ደላላችን ብለዋል። አለቀ። ለሱ ነው የከፈሉት ገንዘብ። እሱ አለን ከሱ በላይ ያመነበት ሞልቷል ነው ብዬ ነው እንጂ እነሱማ ደላላችን ነው ያሉበትማ የሁሉም ቃል ሪከርድም አለ፣ በጽሁፍም ማስቀምጫለሁ፣ ፎቶዎቻቸውም አለን። በቂ መረጃ እኮ ሰብስበናል እኛ። ግን ያልሰማሁት ነገር ያመነበት አለ ሲለኝ ጊዜ ደላላ ነኝ ብሎ ያመነበት ያለ መስሎኝ በቃ ደን ገባክ። ከዚህ በላይ የምንፈልገው ነገር የለም ብዬ አይ እንደዛ ብሎ አላለም አይልምም። ይኸውልሽ አሁን ሌላ ነገር ሲሆን በሚያድሱት ፓስፖርት አሳደው የሚይዙ ኤምባሲዎች 50,000 ሰው ተቀምጦ ይሄ ሰው ይሄንን ግፍ ሲሰራ ኮንታክት ሊያደርጉት አልፈልጉም። ያውቁታል እኮ በደንብ ኤምባሲ የሚመላለስ ሰው ነው። ዝግጅት ላይ የሚመጣ ነው። መሬት ከነሱ ወስዶ ኢንቨስትመንት የሰራ ሰው ነው። ጥንቅቅ አድርገው ያውቁታል። ሌሎቹ አይናገሩ። ኤምባሲዎች ግን እያወቁ ነው የማያደርጉት። ለምሳሌ ፎቶ ደርሷቸው እዚህ ጋር በውስጠኛ ብዙ ነገር ብለናቸው ደርሷቸው ምን እንደደረሳቸው ኮንፈርሜሽን ይልክልሻል ከፈለግሽ። አዎ ደርሷቸዋል፣ እንትና ጋር ሁሉ ደርሷል ብሎኛል ያደረሰው ሰውዬ። ደርሷቸው ምንም እርምጃ ያልወሰዱ ሰዎች ናቸው። ምንድነው ግንኙነታቸው? የምናውቀው ነገር የለም። እኔ ግን አሁን እኛ ጠንክረን መስራት ያለብን ምንድነው? አንደኛ ይሄ ነገር ወደ ብሔር ሄዶ እንዳይሸጎጥ፣ ሁለተኛ እኛም ራሳችንን ኮንትሮል እያደረግን ወደ ብሔር እንዳንሄድ፣ ወደ ፖለቲካ እንዳይቀየር፣ እዚህ ላይ ነው እኛ መታገል ያለብን። አዎ እኔ አንዳንድ ቦታ እያስገቡኝ በኔ ኬዝ ሊያደርጉት ይፈልጋሉ። እኔ ፖለቲካ ካቆም ቆይቻለሁ። በቃ እኔን እዛ ውስጥ መጨመርም አይቻልም፣ ምንም የለውበትም። አንድም ሰው ጋር ገብቼ ፖለቲካ ቃል ስሰጥም አልታይም። አሁን የሃና ጉዳይን ያመጣን ከሃና ስር ያሉ ብዙ እህቶች አሉ፣ ብዙ ሰዎች አሉ። የእነሱን ጉዳይ ነው ይዘን ይመጣል። አሁንም እህት ወንድሞቼ እዚህ ታች ያላችሁ እንድታውቁ የምፈልገው እነዚህ ሰዎች ክሪሚናል ናቸው። እነዚህ ሰዎች ፍርድ መቅረብ አለባቸው። ይመች የሚባል ሰው እባካችሁ እዚህ ላይ የገባችሁ ኢንፎርሜሽን ስጡ ለእያንዳንዳችን። እሱ ደግሞ አይደለሁም ካለ ወንድ ከሆነ እጁን ይስጥ። ሂድና ፖሊስ ጋር እንደዚህ ስሜ እየተነሳ ነው እኔ ደላላ አይደለሁም ብሎ ኮንፈርም ያድርግ። ኤምባሲዎች ያን ነው ማድረግ ያለባቸው። አይደለም ምስክር ጅኒ ከማለት አደባባይ የሚታወቅን ነገር በዚህ መልኩ ኤቪደንስ ጡን የሆነ ሰው መጥቶ ይክሰስ ምናምን። ለምንድን ነው የሚከሰሰው? ኢሌጋል ነገር የሚሰራ ሰው እንዴት ይከሰሳል? እስኪ ከሰሳ አትጠብቂም። ይሄ ሰውዬ ሁማን ትራፊክ ነው። እኔ እንግዲህ ቀጥታ ደውዬ ኤምባሲ ስጠይቅ የተባልኩትኝ ዛሬ ምንድነው የቤተሰብ አላት ወይ እዚህ ስባል ባለቤት አላት ወንድም አላት ብዬ፣ ወንድሟ ባለቤቷ ግን መኖሪያ ፈቃድ የለውም፣ ወንድሟ ግን ህጋዊ ነው ስል እንግዲያውስ ወንድሟ ጅዳ ከሆነ ያለው ጅዳ ቆንጽላ ጽሕፈት ቤት ሄዶ ሪፖርት ያድርግ፣ ኦር ሪያድ ከሆነ ያለው ሪያድ ኤምባሲ መጥቶ ሪፖርት ያድርግ። ቤተሰብ አካል የተባልኩት። አዎ ሀቡ አንደኛ ቁጥራቸውን ላኪልኝ ለኔ። ሜቢ አንቺ ለስለስ ብለሽ አውርተሻቸው ይሆናል። ይሄ ነገር ልክ አይደለም። ምክንያቱም ሁማን ትራፊኪንግ እነሱ ዜጎቻቸውን ሊጠብቋል እዛ የተቀመጡት እንዴ። ዜጎቻቸው ላይ ወንጀል እየተሰራ ነው ድረሱ ሲባሉ አይ የሆነ ሰው መጥቶ ኤክሰስ ማለት የወንጀል ተባባሪ ናቸው። በየትኛውም ዓለም አይደረግም። ኤምባሲ የሚቋቋመው የራሱን ህብረተሰብ መብት ለማስጠበቅ ነው። እዛ ምድር ላይ አንድ ሰው መጥቶ ይሄው ስሌቨሪ እየሰራ ነው ይሄ ሰውዬ አምጥቶ ልጆችን በህገወጥ አምጥቶ በየወሩ ደሞዛቸውን እየነጠቀ 5 ሳንቲም ሳይሰጣቸው አመት 2 አመት እያሰራ ፎቅ እየገነባ ነው ተብሎ ሲጠቆሙ ያን ሰው አቅርበው ጥያቄ መጠየቅ ግድ ይላቸዋል። ኢንካሙን ሶርስ ማወቅ ግድ ይላቸዋል። ይሄ እኮ ኢትዮጵያኖች ናቸው እየተሰቃዩ ያሉት፣ እየሞቱ ያሉት፣ በየቦታው እየተደፈሩ ያሉት፣ ለባርነት እየተሸጡ ያሉት እኮ ኢትዮጵያኖች እህቶቻችን እኮ ናቸው። አይደለም እንዴ? የምን ኤቪደንስ ነው የሚፈልገው?
ወንጀል እኮ ነው እየጠቆምን ያለ ነው። ወንጀል ሲጠቆም ያንን ወንጀል ማስቆም ግዴታው ነው ኤምባሲ። እኔ ስልካቸውን አጥቼ ነው በሰው ነው ያስላኩላቸው። ስልካቸው ካለ የዜጎች ተላላፊን ዋናውን የሁሉንም ስልክ ልክልሃለሁ እኔ። እነሱ ራሱ ልንታገላቸው ይገባል እንደዚህ አይነት አመለካከት ካላቸው። ይሄ የነሱ ስራ ነው፣ የኛ አልነበረም መሆን ያለበት። ለምን እዛ ጋር ቁጭ ብሎ ደሞዝ የሚበላው የኢትዮጵያኖችን መብት አስከብራለሁ ብሎ ነው። ሌላ ታዲያ የሳውዲን መንግስት ሰላምታ ለማለት ነው እንዴ? አይደለም እኮ ኤምባሲም ተቋቁሞ ለዜጎች የዜጎችሽን መብት ማስከበር ነው። ይሄንን ኤቪደንስ የሚጠይቁበት ቁጭ ብለው እኮ የሚሰሙት እዚህ ጋር 50,000 ሰው ይመለከታቸዋል። መንግስት ራሱ እኮ ምንድነው ሳውዲ ላይ የተፈጠረው እስቲ ሂዱ የሚላቸው እኮ እነሱን እኮ ነው። 50,000 ሰው ሲሰበሰብ እኮ መንግስት ይጠይቃቸዋል። ሂዱ ቼክ አድርጉ ይላቸው የለን አድርገዋል። ቁጭ ብለው ታፕታፕ ያደርጋሉ እዚህ ጋር እንዳይቆራረጥ እንቅልፋቸው እንዳይመጣ ስራ ላይ ምናምን ዊ ኖስ። ስለዚህ አሁንም እኛ እናንተን ኑ ኢንቮልቭ አድርጉ፣ እንረዳዳ፣ ለህግ እናቅርብ። እኔ እኮ ፖሊሶቹ እኮ ደብዛውን አተው እንጂ እኮ ይዙት ነበር እስካሁን። ለምን ተደበቀ? የዛን ቀን ትዝ ይልሻል ምን ብየዋለሁ? አንተ ንጹህ ከሆንክ ውጣና እስቲ ፖሊሶች ጋር አናግራቸው። መኖሪያ ፍቃድ አለ ምን ያስፈራል? ራሱ ከመኖሪያ ፍቃዱ ጀምሮ ወንጀል ነው። ኢትዮጵያዊ ሆኖ የውሸት ፓስፖርት ፎርጂድ አሰርቶ ሶማሌ ነኝ ብሎ እኮ ነው ያወጣው። ይሄ ራሱ እኮ ወንጀል እኮ ነው። ይሄ እኮ ሁሉ ነገሩ በወንጀል የታጠበ በጣም መርዘኞች ናቸው። ስለዚህ እነዚህ ልንታገላቸው የእህቶቻችን እንባ ልናብስ ግድ ይለናል። ሀና በህይወት አለች ድብና አርጋ። እኔ በጣም ማዝ ነው። አሁንም ከታች ሆነ ስለምትሰማ እኔ ስላንተ አጀንዳ ለማምጣት አይደለም። እንትና የገጠር ልጅ አሁንም ቪዲዮ ስራ መደፈሯን ቪዲዮ ስራ አሁን እየሰማ ስለሆነ የዛን ጊዜ ሞታለች ብለህ ስትሰራ መደፈሯን አልጨመርክም። አሁን መደፈሯንም ጨምረህ ቪዲዮ ሰርተ እቺ ልጅ ብዙ ነገር አለ ተሳስቻለሁ ብለህ ቪዲዮ ስራ። እሱን ለጭማሪ ነገር ነው ያልኩት፣ የሱን አጀንዳ ለማምጣት አይደለም። አሁን የመጡት በሙሉ ለኛ የሰጡን መስመር ለኛ ያሳዩን የልጅቷ በህይወት መኖር ነው። 3 ሰዓት ነው የቆዩት። አቡዬ አስቢው 3 ሰዓት 4 ሰዓት አንደኛው መጥቶ እንደውም 5 ሰዓት ሙሉ ምን ሲያደርጉ ነበረ? ቁጭ ብለው ሲጠብቁ ነበረ። ሁለቱ ሄዱ አይደለም እንዴ? 4 ሰዓታት 3 ሰዓታት ከነ 1 ሰዓት ቆይተው ሄዱ። እንደውም እኔ ምን ፖይንት ልጠይቀው ጽፌ ሳልጠይቀው የረሳሁት ምንድነው 1 ሰዓት ያልቆዩና ከዛ በኋላ መጥተው ክብሪ ላይተር ነው ምናምን ጠየቁልና ሄዱ አለ። ለምን ከመሬት ተነስተው ሄዱ? ተደውሎላቸው ነው? ኑ ተብለው ነው? ያለው እኮ ጠይቀው ነበር አልተደወለም ማለት። ታዲያ ሁለቱ መሪዎች እንዴት ከመሬት ተነስተው ብድግ ብለው ሄዱ? ማን ጠርቷቸው? የተሰጣቸውን ስክሪፕት ነው የሚያነቡት። ይኸውልሽ እኛ ከአንቺ በፊት ኬዙን ይዘነዋል እኮ ብዙ ሰው መጥቶ መስክሯል። ላይተርም ክብሪትም የምትባል አልሰማንም። እቺ ነገር የመጣችው መጥቶ ይመች ያንን ካለ በኋላ ነው። ይመች ታማለች ያማታል ካለ በኋላ ላይተር አለ። እስቲ ቤት ሀገር ነው ላይተር ምን ሊያደርግ ነው? ክብሪት ነው የሚባለው በሀገር እናውቃለን። እሱ ደግሞ ለሚጥል በሽታ እንጂ ለሚያጓራ አይደለም። ለሚጥል በሽታ ክብሪት ይጫራል እና የክብሪቱ ጭስ ያሸቷታል። ላይተር ምንድን ነው? አውቀው በቃ የሚያወሩት የሚዋሹ ሲያጡ ከዛ በኋላ ስክሪፕት ሰርተው ሰጧቸው። መጥተው ይሄን ስክሪፕት መናገር ጀመሩ። ይሄ የተጠና እነሱን ለማዳን የሚኬድ መስመር ነው። ሁላችንም ልንታገለው አንድ ሆነን ቆመን በኢትዮጵያዊነት እነ ሀናን ብቻ ሳይሆን በሙሉ የሲዳማ ልጆች አሉ፣ እዛው ሰምቻለሁ። የኦሮሞ ልጆች አሉ፣ የትግራይ ልጆች አሉ፣ የአማራ ልጆች አሉ። እነዚህም በሙሉ ነፃ ለማውጣት ሁላችንም እጅ ለእጅ ተያይዘን መታገልና እነዚህ ሰዎች ለፍርድ ማቅረብ አለብን። እያንዳንዳችን ወዴትም ወደኋላ የምንልበት የለም። የሀና ነገር ደግሞ ይኸውላችሁ እኔ ቤትም ዓለም ያላየሁት ነው። እኔ ጾማለሁ። አሁን ዛሬ እንዲህ ስለፈልፍ ምግብ አልበላሁም። እኔ ቀኑ ሙሉ ምግብ እኮ ለመኖር ግዴታ አይደለም። አንድ ሰው በረሃብ አይሞትም፣ ማንም አይመጣም። ይኸውልሽ በመንገድ ላይ ሞቱ የሚለውን ነገር ያለማመዱት እነዚሁ ናቸው እኮ። ያልሞተን ራሳቸው በጥይት እየገደሉ በረሃብ ነው የሞተው እያሉ የሚዋሹት ማለት ነው። የሰው ልጅ በረሃብ ለመሞት ረጅም ጊዜ ያስፈልገዋል። ያን ያህል ደግሞ ጉዞ የለም። ውሃ ጠምቷቸው አያውቅም። ውሃ 3 ቀን ነው። ውሃ እኮ ኮንፈርሽን አደራርቆ ምን ብሎ ጉልበትሽን አሳንሶ 3 ቀን ድረስ እንኳን እስከ 3 እስከ 5 ቀን ያቆያል።
አንድም ነገር የለም። አንድም ሰው በዚህ ጉዞ በሰላም አይሞትም፣ በምግብ እጦት አይሞትም። አንዋሽ። ሁላችንም ያያችሁ ካላችሁ ንገሩን እስቲ። ቆይ እዚህ ጋር ምግብ አጥቶ እኮ ሳይንስ እኮ ነው። አንድ ሰው መጀመሪያ እላው ላይ ያለውን ፋት በርን አድርጎ ካሎሪ ነው ጨዋታው። እላው ላይ ያለውን ፋት በርን አድርጎ ጨርሶ በቆዳ ቀርቶ ከዛ በኋላ ነው የሚሞተው። እስቲ አምጡ ሞተ የሚባል በቆዳ የቀረሰው ንገረኝ እንዴ። ሰውነታችን እኮ ሰርቫይቫል ሞድ ይገባል። ያጠራቀመው ውፍረት ማለት አኮሙሌሽን ነው፣ እንትን ነው። ለሰርቫይቫል የምናስቀምጠው ፋት ነው። በቸገረ ጊዜ ባልበላን ጊዜ ከዛ ወስዶ ሰውነታችን ፕሮሰስ እንዲያደርግ እንድንንቀሳቀስ አንዳንድ ነገር we are a machine። ለዛ ነው ፋት አኮሙሌት የምናደርገው። እነዚህ ሁሉ ሞቱ የሚባሉ ሰዎች በታንቀው የተገደሉ ወይ ደግሞ ወድቀው የሞቱ ወይ ደግሞ በራሳቸው ታግተው ሞቱ ድራማ ተሰርቶ ለሌላ ሰው የሚሸጡ ናቸው። አንድም በራብ የሚሞት ሰው የለም። ይሄንን ሁላችሁም እንድታውቁ። እዚህ ጋር ሞታ ይሆናል የሚባል አልሞተችም ልጅቷ። በህይወት እንዳለች ደግሞ እኛ በውስጥ ኤቪደንስ ማዕት ነው ያለን። አናወራም እንደፈለገ ብጎትቱን። በህይወት አለች። ምን ፈልገው ከነ ህይወቷ እንድትመጣ ነው የምንፈልገው። ከነ ህይወቷ እንድትሰጡ ነው የምንፈልገው። በምንም አይነት መልኩ ይሄ የዲኤንኤ ጂን የምትሉት እኛ እንደማንቀበል ያን የተቀበልን ቀን እንደሚገሏት ሁላችሁም ማወቅ አለባችሁ። መቼም አንቀበልም። እች ልጅ እንዳልሞተች ጋራንቲ አለን፣ በደንብ አለን። በደንብ ኢንፎርሜሽን ደግሞ ሞተች ብላችሁ ያመጣችሁ ቀን እነዛን በአይን ያዩዋትን ሁሉ አምጥተን ምስክር አድርገን እያንዳንዳችሁ ተንጠልጥላችሁ ትገባላችሁ። በዚህች ልጅ ህይወት እያንዳንድ ተለቅመ ትገባለህ በህይወቷ። ስለዚህ አሁንም ምን ለምነው እሷን ብቻም ሳይሆን ሌሎች እህቶቻችንን በሙሉ እንድትመልሱልን ነው የምንፈልገው። እባካችሁ አሁንም እባካችሁ ነው የምንለው። እችን ልጅ በህይወት መልሱልን። አመሰግናለሁ። ሀቡ በጣም ይቅርታ፣ አንድ ነገር ብዙ ሀሳቡን ያምቆ ያለ ሰው ስላለ አንድ ነገር ተናግሬ ልውረድ። እኔ ስለ ኤምባሲዎቹ ጉዳይ ስለተባለው በቂ ማስረጃ ሳይዙ እሱን መጠየቅ አይችሉም ምናምን ስላልሽው ነገር አንድ ነገር ልበል። ምክንያቱም ይመችና የይመች ቡችላዎች በምታሪ ስጋ ተደልለው 55,000 ህዝብ እንደ ህፃን ልጅ ደረቅ መሳሳ ሰጥተው ይሄን በዚህ ተጫወቱ ሲሉን 55,000 ህዝብ ቀጥታ ስርጭት የሚከታተል ያ የ2 ዓመትና የ3 ዓመት ሀጽም አንጥተው የ2 ወር ነው ብለው ሲያቀርቡ እዛ 55,000 ህዝብ መካከል ኤምባሲ ሰራተኞች በእርግጠኝነት ታብታብ እያደረጉ ሲከታተሉ የነበሩ ይኖራሉ። ያንን አይተው ከዛ በላይ በቂ ማስረጃ ምን አለ? 55,000 ህዝብ እየሸወዱ ሲጫወቱብን ከዛ በላይ እነሱም ላይ ነው የተጫወቱት። እነሱም ላይ ጭምር ሲጫወቱባቸው ከዚያ በላይ ከ55,000 ህዝብና ከአንድ ሰው ማን ነው እውነታው ማጋ እውነታው ይኖራል ብለው እንኳን እንደ ሰው እንኳን አቅርበው ጠይቀውታል ወይ? ይሄ ምንም እንደ ሰውኛ ራሱ ቀርቦ መጠየቅ አለበት። እንደው በስልጣናቸው ብቻ ሳይሆን እንደው ቦታው ላይ እንደተቀመጠ ሰው ናና እስኪ እንወያይ ብለው ጠይቀውታል። ይሄንን እንደው ከተደዋወልሻቸው ልጠይቂያቸው ይገባል። በመቀጠል የሷ ወንድም ሄዶ መጠየቅ ከቻለ ይንጣና ያመልክት ብለዋል። አሜሪካ ያለ ሰው የበለጠ አረብ ሀገር ካለፈው አሜሪካን ያለ ሰው የበለጠ ተሰሚነት ስላለው ለመኩ ቁጥራቸውን በዋትስአፕ ልኬለታለሁ። መኩ ደውሎ እንዲያናግራቸው። አቡ አንድ ነገር ቆይ አንዴ ጊዜ አንዴ በትልቁ አድርጊኝና ሰው ይመልከተው። ይሄ ሁላችሁ ይሄ ሁለት አጽም የመጣልን ነው። ሁለት ቪዲዮ ነው የመጣልን። መጃኤው የጭንቅላቱን ከለር ተመልከቱት። መጀመሪያ ያመጡት ቪዲዮ በኩል ያለው ነጩ ነው አጽሙ። በሁለተኛ አሻሻል ያመጡት ይሄ ነው። አያችሁ ውሸት ለመዋሸት ምን ያህል ቪዲዮ እየሄዱ እንደሚሰሩ። አንድ ቪዲዮ አይደለም ሁለት ቪዲዮ ነው ያመጡት። ሁለቱም ቪዲዮ የተለያዩ ናቸው። በዚህ ደረጃ ነው የሚዋሹን። አሁን መልሽላቸው ሰው እንዲያውቅ ብዬ ነው። እንዲህ ነው። አንቺ ስላልነበርሽ የዛን ጊዜ አላየሽውም ሁለቱም ቪዲዮ፣ ግን እልክልሻለሁ ሁለቱም። አይ ሰያ ቤት አልነበርኩም፣ ግን የሰያን ቤት ላይ በቤቴ እያስተላለፍኩኝ እያሳየው ነበር ለህዝቡ በእለቱ ነበር። አይ አንደኛውን በውስጥ ነው ያለው። አንደኛውን ብቻ ነው ያየሁት፣ ሁለተኛውን አላየሁትም። አንደኛውን ብቻ እልክልሻለሁ። ሁለተኛውን በውስጥ የደረሰን የመጀመሪያውን ነው ስክሪንሻት አድርጌ እኔ ቻት ጂፒቲ ላይ ልኬ አንድ ሰው ከሞተ በምን ያህል ጊዜ እንደዚህ ሊሆን ይችላል ብዬ ጠይቄ ከ5 ዓመት እስከ 10 ዓመት ይፈጃል ሞቃታማ ቦታ ላይ እንኳን ያረፈ አስክሬን እንደዚህ ለመሆን ከ5 ዓመት እስከ 10 ዓመት ይፈጅበታል ያለኝ። ልቀጥል። ለዛ እኮ ነው እርጥብ ሬሳ ይዘው መጡ። በሁለተኛው እርጥብ ሬሳ እና እርጥብ ስልሽ ገና እየተበላ ያለ አምጥተው
እኛ እኮ ይሄ ነው ብለው ያንን የቀዳ ነው አልመሰላቸው። ኤኒዌይ ቀጥለው እንደማለት ጥሩ መረጃ መሰብሰባችን በጣም ጥሩ ነው። እንደው አሁን መኮ ያሳየውን መጠየቅ እንደው ለመጠየቅ ከፈለጉ እንደ ሰውኛ እንኳ ይሄ ራሱ ሊያስጠይቀው የሚገባ ነገር ነው። እውነትና ደግሞ አንቺ እንዳልሽው ወንድምየው ቢሄድ ያስተናግዱታል ወይ? ማርያምን እምልሽ ኤምባሲዎቹ ወተት እንደደፋ ድመት አከታልበው ነው ከበር አስወጥተው የሚያባርሩት። እንዲያውም የሆነ ወንጀል ፈልገው ሊያስገቡት ሁሉ ይችላሉ ማለት ነው። እንደው ወተት እንደደፋ ድመት ነው አከታልበው ከበር የሚያስወጡት። ማንኛውም ኤምባሲ ነው በትክክለኛው መንገድ የሚሰራው። በትክክለኛው መንገድ ሰርተው ቢሆን የሁሉ ሽወዳ የሁሉ ጨዋታ ሲጫወቱብን ይሄን ሁሉ ነገር ሲያደርጉ ነው እውነት እንደው ለመጠየቅ የማያበቀውን ነገር አድርጎ ነው መጠየቅ ያልቻሉት። ለምንድን ነው ማወቁን እናውቃለን ብንናገር እናልቃለን ስለሆነ ብቻ ነው ሁሉም ሰው መናገር። በእርግጥ የሚገባም ሰው ስለሌለ እዚህ ገስት ላይ ሁላችንም ሁሉም ሰው አንድ አይነት ሰው ነው ገብቶ ሀሳቡን መናገር ስላልቻለ ነው እንጂ አብዛኛው ማህበረሰብ እዚህ አረብ ሀገር ያለው ማህበረሰብ ቢገባ እውነቱን ይናገር። እኛ አረብ ሀገር የምንኖር ሰዎች ትንሽ ነገር ስናጠፋ ነው ከኤምባሲ ተደውሎ የምንጠራው። ትንሽ ነገር ሲጠፋ የደሃ ልጅ ምስኪን የደሃ ልጅ ገንዘብ የሌለው ቢሆን አባረው እንጥሩን ነበር የሚቆርጡት። እንጥሩን ማለት ስለምናቅ ነው። እንደተናገርኩት ነው። ማወቁን እናውቃለን ብንናገር እናልቃለን ነው። ከዛም በዘለለ ድምፁ የታፈነ ነፍሰው አለ ከስር እንደው ገብተው ሐሳባቸውን መስጠት ከቻሉ እኔ አንድ እድል ልቀቅላቸው፣ እኔ ልውረድ። ሌላም ልጆች ኦኬ አሁን እድል ስጫቸው ለሌሎችም ካሉ። እሺ አሞራው ግን ሐሳቡን አልሰጠም ከገባ። እሺ አሞራም መጥቷል፣ ሳሪም መታለች። ግን አሁን ጊዜ ዳኛው ያለውን አንድ 30 ሰከንድ ከሰጠሽ አቡዬ ልሄድበት። ምናልባት ኤምባሲዎች ይህን ስራቸውን አውቀው ይሰራሉ ብለን እንጠብቃለን። ከነሱም የምንጠብቀው ነገር አለ በእውነት ማለት ነው። አጋጣሚ ግን ይህን ነገር ችላ ብለው ነገሩን ወደ ጎን ትተውት ከሆኑ ደግሞ የወንጀሉ ተባባሪዎች እንደሆኑ ነው መላው የኢትዮጵያ ሕዝብ እንዲያውቀው የሚገባ። ስለዚህ ይህን አጋጣሚ ምናልባት አላርም ሊሆናችሁ ይችላል። ፕሊስ ዌክ አፕ እያልኳችሁ ነው። ኤምባሲ ላይ ያላችሁ ሰዎች በጣም ቅን ሰዎች ትኖራላችሁ አላችሁንም ለወገናችሁ የምትቆረቆሩ ስለምትኖሩ ሁላችሁም በጅምላ እንዲህ ማለቱ ተገቢ ስላልሆነ ነው እንትን ያልኩት። ፕሊስ አግዙን ነው። ቴንክ ዩ ሀቡ። እናመሰግናለን። ሴቶች ሀሳብ ሰላምላችሁ። ሀቡ እኔ ከመናገሬ በፊት መጀመሪያ ጥያቄ ካላቸው ይጠይቁ። ከማውራቴ በፊት ጥያቄያቸውን አስተናግድና ትንሽ ተናድጃለሁ። ጥያቄያቸውን እስኪያስቡበት ቅንቦች የመናገር እድል ምስተበጋዝ ሞመንት እያበራ እድል አልሰጠም። ችግር የለውም። እነሱ ነገርና አስበህ ጥያቄህን ንገረኝ በኋላ። ገባኝ። እኔ ስለገባኝ ከዛ አንድ የቅንድቦች ኢትዮጵያ ነው የሚኖረው። በጣም ይመሽበታል። ጥያቄ ስላለ ነው እኮ እስከዛ አንተ ጥያቄትን ያዘው እና ሁላችሁም መጠየቅ የምትፈልጉት ነገር ካለ አላሞራው ትጠይቁታላችሁ። ቅንድቦች እጅግ በጣም ይቅርታ። እሺ ችግር የለውም። ያው እንደውም ዛሬ ጥሩ ውይይትም እየተነሳን ያለው በዚህ ሁኔታ ውስጥ ደግሞ የማንቂያ ደውል ነው ለተኙ የላንቀላፎት ማን ነበር አሁን የወረደው እዚህ ከመኩ ጎን የነበር ጊዜ ዳኛ መኩም ሚኪም እያነሱ ያሉት ተስፍሽም ሲያነሱ የነበረው ሁኔታ በሁሉም የምስማማበት ነው እና በዚህ ጉዳይ ላይ ደግሞ እዚህ መላው ኢትዮጵያውያን የሚመለከተው ሁሉ ደግሞ ኢንቮልቭ አድርጎ የዚህ ጉዳይ ሊበቃ ይገባል የሚለውን ነገር መሰራት እንዳለበት ነው የሚሰማኝ። ቅድም መጀመሪያ ላይ መግቢያ ላይ ሞር ስሜታዊ ሁኜ ስናገርበት የነበረው አብሬ ቮይስ አድርጌልሻለሁ ከማን ጋር እንደዋልኩኝ በዚህ ጉዳይ ላይ ምንድነው ስራቸው ሁላ ብዬ እስካሰብ ድረስ ከነሱም ጋር እዛ ጋር መደባችሁ እዛ ያስቀመጣችኋቸው ምን እንዲሰሩላችሁ ነው ብዬ የተናገርኩበት ሁኔታ አለ። እኔ ከአረብ ሀገር ካሉ ኤምባሲዎች ጋር ብዙ ጊዜ በእህቶች ወንድሞች መበደል ምክንያት እንደዋወላለን፣ ብዙዎች ጋር እናወራለን። ንቅት ብለው ዜጎቻቸውን ለመርዳት ያላቸው ኦፍኮርስ ቅኖች አሉ፣ በጣም የሚሯሯጡ ኢቨን አሁን በዚህ ጉዳይ ላይ እንኳን ለእኔም ለአንቺም መረጃዎችን የሚያካፍሉን አሉ ከሀገራቸው ካሉበትም አልፈው እነሱን እናመሰግናለን። ሌሎች ይሄንን አሁን መኩ ሲያነሳው እንደነበረው ሁሉ ሌሎችም አድራሻ ያለው መኖሪያው ቤቱ የሚታወቅ መኪናው የሚታወቅ ከነሱ ጋር ተቀራርቦ የሚሰራ የዚህን ያህል እንግዲህ በቀደም 56,000 ቢባልም
ስወጣ ላይቭ ላይ ገብቶ ወጥቶ የገባው ወደ 1 ሚሊዮን የሚጠጋ ሰው ገብቶ ሲያይ ነበር የመጀመሪያው ቀን። በሁለተኛው ቀን ወደ 600 ምናምን ሺህ ሰው ገብቶ ወጥቶ ያየበትን ሁኔታ አይተናል። ይሄ ሁሉ እንቅልፉን አጥቶ ይሄንን ሀሳብ ሲያጋራ የነበረው ስለ እህቴ ጉዳይ ያገባኛል በሚል ነው። ደግሞ እኛ አሁን እየጮህን ያለ ነው ስለ ሀና ብቻም አይደለም፣ ከሀና ጀርባ ብዙዎች እንዳሉ የሚገርምሽ ይሄ ነገር እኛ አሁን እንደምንለው ሀና በህይወት አለች ብለን ኮንፈርም እንድናደርግ የሚያሳምን ነገር እህቴም እንደዚሁ ታግታ ሞታለች ተብሎ መርዶ ተነግሮ ከ3 ዓመት በኋላ መታለች ብሎ የሚሉ ኩል መረጃዎች ሁሉ ይሄውን እዛ ኖርማል ትሬንድ አድርገውት ነው ያሉት። እንግዲህ ቤተሰብን ሀዘን አስቀምጠው ልጄን አጥቻለሁ ብሎ መርዶ አስነግረው አልቅሰው አዝነው እንትን ካሉ በኋላ ደግሞ በህይወት አለች ብለው ለቀው እንትን ሲሉ እጅግ በጣም በሚያሳዝን ሁኔታ ነው። አሁን አባትየዋም ምን ያህል በሀዘን ውስጥ እንግዲህ ቁርበቴን አንጥፌ ምናልባት ቮይሳቸውን ልኬልሽ ከሆነ አላውቅም ሀዘን ላይ በለቅሶ እንትን ሲሉ ከቁርበቴን እንኳን አልነሳውም ይኸው 2 ወር ከምናምን ቁርበት ላይ ቁጭ ብዬ እስካሁን ድረስ ሀዘኔን አልጨረስኩም። አሁን ደግሞ እንደዚህ አይነት ነገር መጥቶ ግራ ተጋብቼ ነው ያለሁት የሚል በሀዘን ተሞልቶ የሚናገሩ አባት ናቸው ያሉትና በዚህ ጉዳይ ላይ እኛ የማህበራዊ ሚዲያ ላይ ያለን ብቻም ሳይሆን የሚመለከት አገር ውስጥ ያለህ መሪ ነው በዚህ ጉዳይ ላይ ይመለከተኛል ብለው የሚሰሩ በተለያዩ ቦታ ላይ ያላችሁ የኢትዮጵያን ዜጎችን አገለግላለሁ ብላችሁ የምትሰሩ ሁላችሁም ነቅታችሁ በዚህ ጉዳይ ላይ ተግተን የሀናን ፍትህ የማስገኘት ከታገተችበት የማስለቀቅ ሌሎችንም እንደዚህ አይነት ነገር ነገ ተነገ ወዲያ እንዳይገጥማቸው ተቀናይተን መስራት አለብን የሚለው መልእክት ለማስተላለፍ ነው። ያው ብዙዎቹ ጠንከር ያለ ሐሳቦችን ሲናገሩ የነበረበት ሁኔታ ኦፍ ኮርስ እንደሚሰሙ ደግሞ ከዚህ ስርም ሆኖ እየሰሙ እንዳሉ እኔ ምስክር መሆን እችላለሁ። አንዳንዴ ያው ብዙ ጊዜ አንቺ ጋር እመጣለሁ አንዳንድ ፍትህ በሚፈልጉበት በእህቶች ጉዳይ ላይ በወንድሞች ጉዳይ ላይ ስንመጣ በዚህ ጉዳይ ላይ እኮ ሀቢባ ቤት ስታወሩ ምናምን ነገር ሰምተናል፣ አይተናል፣ ጉዳዩን እስቲ ልባት እንሰጣለን እንሞክራለን ይላሉ። አሁን ይሄ የሚታወቁ እንደዚህ አይነት ሰዎች እንደዚህ አይነት ከባድ ወንጀል ሲሰሩ ብቅ ብላችሁ እርምጃውን ስራዎቻችሁን ኃላፊነታችሁን እንድትወጡ አሁንም አጽንኦት ሰጥተን መናገር እንፈልጋለን። የኔም ብቻም ሳይሆን እንደ ተቋምም እንደ ቅልቦችም ጥሪ ማስተላለፍ እንፈልጋለን የሚለውን ለመናገር ነው። በጣም እናመሰግናለን። ቅልቦች ከጎናችን ስለሆንክ እያገዝከን ስላለክ እጅግ በጣም አድርገን ነው የምናመሰግነው። እሺ መኩ ወደ ጥያቄ መሄድ ትችላለህ ወንድሜ። ያ አይ ምን እንዳሉት አላውቅም። እንትኑ እንዳይቀየር ነው አጀንዳው ሊቀየር ይችላል። እና እኔ የምልህ ምንድነው በተወራው ነገር ከሆነ ፕሊስ ወንድሜ እኔን ኢንቫይት አድርገኝ፣ አንተም ቤት መጥቼ መወያየት እንችላለን። እኔም ከፈለክ ክፈት ካልከኝ ከፍቼ መወያየት እንችላለን። ግን ስለ ሀና ብቻ ብንነጋገር ደስ ይለኛል። ይሄን ለማለት ነው። ለምን እኔም አንዳንድ የራሴ ጥያቄዎች ስላሉኝ እንደዛ ይሻላል እና እንለፈው ብዬው ነው። ለምን ጥያቄ ያላችሁ ነው ያለው፣ እኛ አልጠየቅንም። ሀቡ አጀንዳው ከሀና አይወጣም። ገባሻ? ምኩ የሆነ ቤት ገብቶ እያወራው የነበረው ነገር ስላመመኝ ጥያቄውን እንዲጠይቀኝ ይፈልጋሉ። ከአጀንዳው አንወጣም። ሙሉ መልስ መስጠት ስለምፈልግበት ደግሞ የግድ ያኛውን ጥያቄውን ፊት ለፊቴ ላይ ይጠይቀኝ። ፕሊስ መኩ ጠይቀው፣ ምንም ችግር የለውም። እኔ ፈቃደኛ ነኝ። ኦኬ አንዴ የኔን ፔጅ ንካውና ምን ይላል? ፎሎ ባክ ይላል ወይስ ምንም አይልም? ፎሎ ባክ ይላል። ይሄን ያልኩት 2-3 ጊዜ ደግሞ በድምጽ ጠይቄያለሁ። በውስጥ እንዳወራ ፎሎ አድርገኝ ፕሊስ ፎሎ ባክ አድርገኝ ብዬ ጠይቄያለሁ። ኢግኖር አድርጋል። እዛ የሄድኩበት ቦታ ፒዲኤፍ ነው ምናምን ስላሉ ለካ ለዚህ ነው የኔንም ያልመለሰው፣ ለዚህ ነው ሊያወራኝ ያልፈለገው ብዬ ነው የተናገርኩት። ይሄ ለምን ያማል? አልዋሸውም። ይሄው ፎሎ አድርጌያለሁ። ህዝብ ፊት ነው የጠየቅኩ። 2 ቀን አልመለስክልኝም፣ ልታወራኝ አልፈለግክም። እነሱ ሲሉኝ ኦኬ ይሄ ነው ለካ አላወቅኩም ነበር ነው ያልኩት። አሁን መናገር ትችላለህ። ሀዋ አንድ ስክሪንሾት ላድርግና እመለሳለሁ። ቤተሰብ ኮፒ ሊንክ አድርጉ እሺ ፕሊስ።
ሪፖርት እየተደረገ ስለሆነ ላይቭ ላይ ኮፒ ሊንክ አድርጉ። ሪፖርትም ለእህታችን ሀና ድምፅ ከመሆን አያስቆመንም። ቅድም ሚኪ እንዳለ ሁላችሁም ፕሮፋይል አድርጉ። ሀናን ፍሪ ሀና የሚል ፕሮፋይል አድርጉ ሁላችሁም። እሺ ያ ሀዊዬ ዙሪያው ነጭ ሆኖ በግሪን ኦኬ። ቀጥል። ልጨርስ ነው ሚኪ። በትልቁ ላድርገህ። እሺ ይኸው ይሄ መች ይላል ፍራይዴይ at 11:51 ይላል። ኦኬ መልሽ ሀቡ። ኦኬ ምን ልል ፈልጌ መሰለሽ ሀቡ፣ አንድ ሰው እኔ አሁን ደስ ካላለኝ ሰው ገባሻ ፎሎ ማድረግም አለማድረግም መብት አለ። አሁን እንዳንቺ የአንቺ ፕላትፎርም አለ፣ ለምን ፎሎ አልመለስልኝም ልልሽ አልችልም። ገባሻ? ጉዳይ ካለ በውስጥ እንጽፍልሽ ሰው ሊያናግረኝ ይፈልጋል። አመኩ ፍራይዴ ነው ዛሬ ማክሰኞ ነው አይደል? 5 ቀን አልፏል። ሄሎ ብዬ ጽፌለታለሁ። አንደኛ ነገር ሀቡ፣ አንደኛ ከትግራይ ተወላጆች የገባሁበት እዚህ ነገር ላይ እኔ ነኝ። ምክንያቱም አየሁት ነገሩ ወደ ዘር እንደሚገባ ስለተገነዘብኩኝ ወደ ዘር እንዳይገባ ለምን የነሱስ አንድ ልጅ ወጥቶ አልተቃወመም እንዳይባል ነው አንደኛ ወጥቼ የተቃወምኩት እኔ። ተክላይን ጀግና ያሉት አሉ፣ መቼም ጀግና እያሉት ያሉ ካሉ በነሱ በኩል ማለት ነው። ገባሽ አይደል? እንደገና ደግሞ የኛው የገጠር ልጅም ጀግና እየተባለ ነው ያለው አይደል? እኔ ለራሴ ሪስክ ወስጄ ኤቭሪቲንግ የመጣውን ይምጣ የሚከፈለው መስዋዕት እከፍላለሁ ብዬ ነው ላይክ የማይደረገውን አድርጌ የእህታችንን ደም ዝም ብሎ ከንቱ አይቀርም፣ በህይወት አለች፣ ትመለሳለች፣ ማንም አያጠፋትም እያልኩኝ የተከራከርኩ የነበርኩት 4 ቀን 5 ቀን ጎሮ እስከሚዘጋ ገባሽ አይደል? ላይክ ጊፍት ሲል ለመለመን ብሎ ተብሎ እኔ ጊፍት አንሶኛ አቅም ፈጣሪ ይመስገን ላይቬን ዘግቼ ጌም መጫወትን ትቼ 4 ቀን ሙሉ ማለት ገባሻ? እነመኩ ግን ገብተው ይሁን እኔ እነዛ ሰዎችን ስማቸውን ማንሳት አልፈልግም፣ በጣም አስነዋሪና ብዙ ነገሮች ስለሚነጋገሩ ማለት ነው። እዛ ቤት አልገባም አልከታተላቸውም። ግን ላይክ አንዳንድ ሰዎች የቀረባ ሰው አለ። አሁን ደስ አላየው ወደ ትግራይ ወሰዱት፣ ቴሌቪዥን መሳደብ ጀመሩ እንደዚህ የሚል ሰው አለ። እኔ ደግሞ እስማማበታለሁ፣ ምክንያቱም የራሴ ጥፋት ስለሆነ ነው። እኔ ለሌላውን ላንግዝ ብዬ የወጣሁትን ነገር እንጂ ላይክ ጉዳት ያለው ነገር ሆኖ ስላልመሰለኝ ነው። ገባሽ አይደል? እና እነሱ ገብተው ላይክ ደሴ ያሉትኝ 18 ወርቀኞችን 17 ወርቀኞችን ከነሰንሰለታቸው ከትዲኤፍ ጀምሮ እስከ ደሴ ከደሴ ጀምሮ እስከ የምን ያለው እያወሩት የነበረው በጣም የሚዘገንን ነገር ነው። ገባሽ አይደል? እኔ ደግሞ የገባሁት እዚህ ነገር ላይ ወደ ብሔር እንዳይሄድ ሌባ ነው፣ ብሔር አይወክል። ገባሽ አይደል? አገር አይወክል፣ ማንነት አይወክልም። ለዚህ ነው እኔ ወጥቼ ቆሙት ላይክ ተክላይ ትግራይን አይወክልም፣ የትግራይን ህዝብን አይወክልም፣ ተክላይ ራሱን ነው የሚወክለው ብዬ የተቃወምኩት ለዚህ ነው። ስቲል ነው ደግሞ እኔ ላይክ ከነ ሙሉ አቅሜ ያለኝን የምችለውን ነገር እረዳታለሁ። ምክንያቱም ሴት ልጅ ነች፣ ሴት እህት አለችኝ። እኔ በበረሃ ስንት በረሃ አይቼ የወጣው ልጅ ነኝ። በደላላ ስንት ግፍ የደረሰብኝ ሰው ነኝ። ገባሻ? እስከ የህይወት መስዋዕት የከፈልኩኝ ነኝ። ኤቭሪቲንግ ስለማቀው ገባሻ? የገለልኩበት መስገን ደግሞ አንደኛው ይሄ ነገር ነው። ለምን በኝ እኔ ወደ ማንነት እንዳይገባ፣ ወደ ዘር እንዳይገባ፣ ወደ ብሔር ወደ አሌት እንዳይገባ ብዬ የተከራከርኩት ወደ ማንነት ገብቶ እነሱ ፖለቲካ ሲሰሩበት እኔ ኦኬ እሺ ምን ቤት ነኝ እኔ ጥሩ ነገር እያደረኩ እሰደባለሁ። ለምን ገለል ብዬ በራሴ በውስጥ መንገድ አልሰራም ብዬ ተውኩት። ገባሽ አይደል? አሁንም ላይክ እነሱ እያሉት ያነበሩት ላይክ ተክላይን ይደግፉታል። ተክላይ እንደዚህ ማንም የደገፈ ሰው የለም። የደገፈ ሰው 1-2 ሰው ሊኖሩ ይችላሉ። እንደ ህዝብ ግን ተክላይን የደገፈ ሰው የለም። ሌባ ነው፣ በቃ ደላላ ነው፣ ሽፍታ ነው። ይሄ ለትግራይ ህዝብ አይመለከተውም። ቀንደኛ ምክንያት ነገር እንፈልግ ደግሞ ላንተ ይሄ ነው። ከቲዲኤፍ ጋር የሚያያዝ ነገር የለውም። ከአርሚ ጋር የሚያያዝ ነገር የለውም። እዛው ራሱ ተክላይ ውጥንቅጡ ራሱ ነው የሚጨርሰው። ወደኛ አታምጡት። እዛው የራሳችሁን ነገርን እዛው ቻሉት። ገባህ አይደል? ፖለቲካም ካለላችሁ በዚህ አይደለም ፖለቲካ መስራት፣ በሌላ ነገር ስሩ። እኔ ፖለቲከኛ አይደለም፣ ወደ ፖለቲካ አታስገቡኝ። ዘረኛ አይደለም፣ ወደ ዘረኛ አታስገቡኝ። የራሴን ብሔር መውደዴን ደግሞ የሌላውን ብሔር ልጠላ አልችልም። ሁላችንም ዘር አለን። ሁሉም ሰው እዚህ ያለው
እህል ለራሱ ዘር አለው። የሁላችንም የራሳችን ዘር አለን። ዘራችን እንወዳለን ማለት ግን የሌላውን ብሔርን ዘር እንጠላለን ማለት አይደለም። በከንቱ ዝም ብላችሁ ቲዲኤፍ እንደዚህ አለበት፣ ቲዲኤፍ በዛ አለበት፣ ጀነራል እንደዚህ፣ አርሚ እንደዚህ። እኛ ያልነው ሌባ አለ እዛ ተባባሪ ሊኖሩ ስለሚችሉ ቤተሰቦቻቸው እንዲጠየቁልን እዛው ያለው አካባቢ ነው ያለው። ከዛ ተደውሎልኝ ቲዲኤፍ እንደዚህ አይነት ላይ ምንድን የሚባሉ የአማጺ አሮን ነው ላይክ የእንትን በትግርኛ አላውቅም በአማርኛ አላውቅም እንደሚባል ግን እንደዚህ አይነት ስራ ላይ አይገባም በጭራሽ። ህገወጥ የሰዎች ዝውውር ላይ እንደዚህ አይነት ላይ እጃችንን አናስገባም። በህግ መጠየቅ ካለበት ደግሞ ፖሊስ ከሰነው እንጂ አሌክስ ወንድሜ ይሄን ተሳስተሃል ብለው አረሙኝ። ገባሻ? ኦኬ በጣም ይቅርታ ስማችሁን ስላጠፋሁባችሁ እኔ የተሻለ መንገድ ይኖራል ብዬ ስላሰብኩኝ ነው ብዬ ተውኩት። ሁለተኛ ደግሞ ምን ሲል ነበር? በሌላዋ ትግራዊት ነው አሌክስ ቀይሮ ያወጣት ነው ያለው። በቃኝ ያላቻላችሁ ጆሮአችሁን ደግፋችሁ በስነ ስርዓት አድርጋችሁ ስሙ። አንተ ጉዳዩን የሰማከው እኔ ቤት ድምፅ ልትሆነን ገብተህ አብረህ ያገዝከን ቀን አይደል እንዴ? ሌላ አለች ሀቡ ገባሽ አይደል? ሌላ አለች። ይሄ አብዛኛው ሰው ግራ የገባበት ነገር ቢኖር ይሄ ነው የተባለው ነገር። ሀናን ቀይረው ያችን ትግራዊት አወጣት የተባለው ሀና እኮ ከታገተች 2 ወር ከምናምን ሆኗታል። አንተ ልጅቷን አወጣካት የተባለ ልጅ አወጣካት መቼ ነው? ሀቡ ተክላይ ያሉ ምን መሰለሽ፣ ሀና ስትመለስ አንድ ትግራዊት ስትገባ ነበር። እሱን አውቃለሁ። ገባሻ? አሁን እቺ የምትመለሰው አይነበረችው ልጅ የነማን ግፋሮች ያገኟታል? የነ ተክላይ። ገባሻ? ሀና ደክማ እዛው እሱ ተክላይ እንዳለው ማለት ነው። ሀና ደክማ ስትወድቅ ያቺ የኛ ግፋሮች ደግሞ ይዘዋት ተመለሱ ያለኝ እኔን ማለት ነው። ገባሻ? ያቺ ትግራዋይ መቼ ነው የወጣችሁ? ከዛ ያቺ ትግራዊት ደግሞ 9 ወር አርጋ የነበረችው ሌላ ነች። ደክማም ስትገባ የተመለሰች አይደለች። አሞራ ሁለታችሁ ላስረዳላችሁ ያልገባሽ ነገር መኩ እድስ የተቀየረችው በሌላ ሀቡ ስሚ፣ ይሄ የራሴ እድል ነው። ራሴ መኩ በቃ ላስረዳበት ነው። ምክንያቱም አንተ ያልገባህባቸው ቤት ምን እያሉ እንደነበር ስለሰማው ነው። እቺ ልጅ ገባሻ 9 ወር 9 ወር ምንም የለም። በደንብ አድርጌ ነው የሰማው። ልንገርህ፣ ሰከንድ አትሞላም። መቀጠል ትችላለህ እኮ ችግር የለም። ሰከንድ አትሞላም። ግን አሞራው ሳስበው መኩ ለአንተ ኔጌቲቭ ነገር ያለው አይመስለኝም። በጣም እኔ የለኝም እስካሁን። ኦኬ ችግር የለውም። እሱ ካለው ወንድሜ አዳምጠኝ። እዚህ ጋር ተቀየረ የተባለው እዛች ጋር ነው የታዘለችውና ያ እንጂ አንተ ያወጣሃትን አይደለም። እና እነሱ የሚያወሩት እዚች ጋር ያለችውን ነው ለማለት ያለው እንጂ አንተ ያወጣሃት ቀይረህ አወጣህ አልተባለም። በዛ አይደለም የሚያወሩት። እኔ የሰማሁት ያቺ የዛሬ 2 ወር ከምናምን ሀና ስትታገት ይወጣቻለች እሷን ነው እንጂ ቅያሬ የተባለው አንተ ያዳንካትን አይደለም። እንደዛ አይደለም የሰማሁት። እኔ የሚሉት ምን መሰለ፣ እዛ ጋር የሚባለው እኛም የመሰለን እስካሁንም እኔም ማምንበት ነው። እዛ ደክማ እነሱ ጋር ነበረች። ከዛ ምን አደረጉ? ሀናን አስገቡና እችኛዋን አዝለው አወጡ። ይሄ ነው የተባለው እንጂ ከአንተ ጋር አያገናኘውም። ሀቡ ቪዲዮውን እልክልሻለሁ፣ ችግር የለም። ሜንሽን ተደረገ ስለሆነ አገኘዋለሁ። ወደታች ሜጄ ምናምን እልክልሻለሁ። ምክንያቱም በጣም አሞኛል። በጣም ይቅርታ ሀቡ፣ ጎሬ ምናምን ተዘግተዋል። ገባሻ? እና እነሱ እያሉ የነበሩትኝ ቀይረው አሌክስ አወጧት ነው የተባለው። ገባሻ? መኩ ገብቶበት የነበረው ቤት ለራሱ ማለት ነው። እኔ ስማቸውን መጥራት አልፈልግም፣ ግን እነ ዘራ ያዕቆብ ምናምን የሚባሉ ልጆች አሉ አይደል? ሁልጊዜ ሲያቦኩ የሚውሉት እነሱ ናቸው። አሁንም ሌላው ያለው ሌላው ብሔር ካጠገባችን ሆኖ እንዲያግዘን ከፈለጋችሁ ይሄን ነገር ወደ ዘር አትውሰዱት። ወደ ዘር የሚያስወስድ ነገር የለውም። እረፉ። እቺ ልጅ በህይወት በስነስርዓት እንድትወጣ ምክንያት እኔ አንደኛ እጅን ያነሳሁበት ነገር ቢኖር ይሄ ነው። እኛ ወደ ብሔር እንዳይገባ ብለን እንከላከላለን። እናንተ ወደ ብሔር መግባት አለበት፣ ብሔር ወክሏል፣ እንደዚህ ነው፣ አርሚ ነው፣ ሰራዊት ነው ምናምን ያላችሁት እናንተ ናቸው። አንወይ ይህ መጨረሻ ነገር ልዘጋ ልንገርሽ ሀቡ፣ ልጅቷ እኛ ያወጣናትን ሌላ ልጅ ነች። 9 ወር አድርጋ የነበረችው በሌላ ደላላ፣ ግን መጀመሪያ ተከላ ይዟት የነበረው ልጅ ነች። ገባሽ አይደል? በብርም አይደለም የወጣችሁ፣ በሌላ ነገር ነው የወጣችሁ። በቀደም ብለሃል በብር እንዳልሆነ። በብርም አልወጣችም፣ በሌላ ነገር ነው የወጣችሁ።
ገባሽ አይደል? እኔም መጀመሪያ ጥያቄ ለምን ቀይረሃት ወስደሃታል? ላይክ እኔ ተክላይም ለራሱ ብየዋለሁ። አንተ ላታቅ ትችላለህ። የአንተ ገፋሮች ቀይረው አምጥተዋት ሊሆኑ ይችላሉ። ይሄ በምን ታውቃለህ? የመጀመሪያ ጠይቁት ይሄን ነው። ደክማ አምጥጠናታል ተመልሰን ያሉትኝ ልጅ ማለት ነው። ገባሽ አይደል? እሱ ያለው ነው አይደለም። ደከመች ነው አይደለም ማለት ሞታለች ብሎን ይዘጋው። ገባሽ አይደል? እና አንተ አመንከው መሞቷል? ኧረ እኔ አላመንኩም። እስቲል ነው አላመንኩም። አሞራው እዚህ ጋር ልጠይቅ እዚህ ጋር ይቺ ልጅ ግን የወጣችው ግን የሀናን ጉዳይ ከተነሳ በኋላ ነው አይደል? ልጅቷ የወጣችው አፍተር 9 months አይደል? ስለዚህ ህዝቡ ከዚህ ጋር ቢያያይዘው አንተ አላልክም። ህዝቡ ከዚህ ጋር ቢያያይዘው ምንድነው እንትኑን እኔ ኔጌቲቭ አልታየኝም። ኦኬ ኔጌቲቭ ያልታየት ነገር ደግሞ አንተ ምክንያቱም እየሰማኸው ስላልሆነ ነው። ኖ ምክንያቱም እየሰምቻለሁ። ይሄው ምክንያቱም ላይ አሞራው አንዴ ላስረዳ፣ ይቅርታ ግን እሺ። መጀመሪያ ይኸውልህ እዛው ሀና በደከመችበት ሰዓት የሆነች ልጅ መጣለች። 4 ሰዓት 3 ሰዓት ቆይተው ሀናን እዛው ትተው ሌላ ልጅ ይዘው ተመልሰዋል። እነዛ መሪዎች የሚባሉ አይደል? በዚህ እንስማማለን። አሞራው ጥያቄ ላንተ ነው። ያ የሰማው እኮ ነው። በዚህ እንስማማለን አይደል? ልጆቹ ያሉን ማለት ነው። ከዛ በኋላ ደግሞ ሌላ ጊዜ ደግሞ አሁን ይሄኛው የሀና ጉዳይ ሲነሳ ደግሞ አሁን በሶሻል ሚዲያው ሲነሳ ለ9 ወር ታግታ የነበረች ልጅ ምናልባት አንተም ከፍተኛ ሚና ተጫውተህ ልጅቷን ለማዳን ወጣለች። ባይ ቻንስ ያቺ ልጅ ግን የትግራይ ብሔር ተወላጅ ናት። ባይ ቻንስ አይደል? ስለዚህ 2 ሴቶች በሀና ተቀየሩ ብለህ ነው የምታስበው? እንደዛ ነው። መጀመሪያ በሀና የተቀየረች ሌላ አለች። እቺ ደግሞ ሁለተኛ በሀና በአንድ ሀና 2 ሴቶች ወጡ ማለት ነው። 2 ሴቶች ወጡ። ስለዚህ እነዛ ልጆች መውጣታቸው በጣም ደስ ይለናል እኛ እንጂ አሞራው በሌላ ነገር የፈረጀ ሰው ካለ ተሳስቷል። አንተ ላደረከው ነገር we appreciate በጣም በቅን ልብ ነው ሄደህ እንዲያውም ስትደውል ቅን ልብ እንደሆነ እኔም አንደርስታንድ አድርጌያለሁ። እንዳውም በጣም በሚገርም ሁኔታ ፍረጋ ገብቼ ትግርኛ ተናጋሪዎች ፖለቲካ የሚሰሩ አንተን ሲያብጠለጥሉ ገብቼ ፍሬም ጽፌላታለሁ፣ ስክሪንሻት አለኝ። ይሄ ልጅ በቅንና ነው ያደረገው። ይሄ ልጅ እናንተ የምትሰሩት ፖለቲካ ማህበረሰብ ከማህበረሰብ ለማቀራረብ ስለሆነ ያን ተጠቅሞ ይሄን እድል ተጠቅሞ ያን ማህበረሰብ ማቀራረብ ነው የጀመረው እንጂ ሌላ የሰራው ስተት የለም ብዬ እኔ ተከራክሬላለሁ፣ በትግርኛ ማለት ነው። ገብቷል? አንተ እንዲከፋን አንፈልግም። ገባ? ኦኬ ላይክ እኔም እኮ መጀመሪያ ተቀየረች ያልኩት እኮ ነው። ገባ? ተቀየራ ብትሆን ሲያልኩ የጠይቁት እኔ ራሴ ግን ከዚህኛዋ 9 ወር ያደረገችው ልጅ አይደል በምን ወጣች ያላችሁ ላይክ ሀቦ ልጅቷ አሁን አላለም እሱን ቶ እሱን ሜንሽን አታረግ መንገደኛው በምን ትወጣ ለምንድን ነው እስኪ መንገደኛው ላንተ አይደለም ለህዝብ ለኮሜንታተር ነው ይመልሳል። አንብበው ተጽፏል። ምክንያቱም ህዝብ ናችሁ ከእናንተ እዚህ ያላችሁ በሙሉ እነሱ አፍ ስላላገኙ ነው እንጂ ማውራት የሚፈልጉ ሰዎች ናቸው እነሱ። ልጅቷ ጋይስ አሁን ጥሩ ጤንነት ላይ ስላለች ብዙ ኤክስፕሌን ማድረግ አልፈልግም። ግን በሀና ተቀይራ አይደለች የሚወጣችሁ፣ በብርም ተቀይራ አይደለም የሚወጣችሁ። ገባችኋል? እንዲሁ በሰላም ሆነች። ሶ እኔ ልልሽ የፈለግኩት ነገር ልንገርሽ አቡ፣ መጀመሪያ የጠየቁት እኔ ነኝ። ገባሻ? የደከመች ልጅ ይዘናት ተመልሰናል ሲሆን ኦኬ ተቀይራ ብትሆንስ አልኩት። ኖ አልተቀየረችም። ገባሻ? አንተ ተቀይራ ብትሆንስ ያልከው የመጀመሪያዋን ነው። ከ2 ወር ከ15 ቀን በፊት ሀና የታገተች ጊዜ የወጣችዋን አይደለ? አቡ ሶሻል ሚዲያ ላይ መጥተው ምን አሉ መሰለሽ እነሱ ገባሻ? መጥተው ተናግረው ሲያበቁ በውስጥ ደውዬለት እኔ እንዴት ነው ስለው እንደዚህ ሞተች ሸፍነዋት ሄዱ አለ። ገባሻ? ከዛ ደግሞ እንደገና ለሚቀጥለው ቀን ስደውልለት እንደገና ምን አለኝ ምንድን ይባለው አፍራ እያወጣች አፍራ ምን ይባለው በአፍ ላይ የሚወጣላ እንትን አፍላ ምራቅ ማለት ነው። ይሄ ማን ነው? አረፋ ደፋች ማለት ነው። አረፋ እያወጣች ተዋ ሄዱ። ግን አለኝ አንድ ሴት እየገባች የነበረችው ደክማ እሷን አስጠግተው እንደሞተች ከዛ በኋላ ትግራዊቷን ይዘናት ገባሉ። ገባሻ? አፍራ እያወጣች ስትሞትባቸው እሷን ትተው የደከመችውን ልጇን ይዘዋት ገቡ አለ።
ስለዚህ የተቀየረችዋ የወጣችዋ እና ስትሞት አይታለች ማለት ነው። ፎር ሹር እዛ ቁጭ ብላ እሷ ከዛሬ ማንም ያየ የለም እኮ ብለዋል። ማንም ባይኑ ያየ የለም ብለዋል። ኧረ እሱ ለራሱ ብሏል። ራሱ ለራሱ አይክድም። ይሄንን ደውይለት ከፈለግሽ ኖ ማለቴ ተክላይ ማን ያየ አለ ባይኑ በምን አመንካችሁ? ስለው ከመሪዎቹ ውጪ ባይኑ ያየ ሰው የለም። ባለፈው አምጥተናታል እያለ አልነበር እንዴ? ማን ቤት ነው? የሆነ ሪከርድ ሰምችሽ ነበር። ኧረ አምጥተዋታል። ያ እንጃ እኔ እሷን አይቻለሁ እንደዛ እያለ ነበር። እንደገና ደግሞ ሁለተኛ ልንገርሽ አቡ ይህን ነገር ወደ ሌላ እየተወሰደ ስለሆነ ነው። ገባሻ? እኔ ልንገራችሁ አሁን ከመኩ ፈሎንን ጋር ገባሻ? ማርያምን አስፈላጊ ነው የተባለ ነገር ለዚህች ልጅ ላይ የምችለውን አቅሜ አደርጋለሁ። ገባሻ? በአቅሜ ነው የምታግዘን እኮ እያንዳንዱ እርዳታ ላይ ብሔር ምን ሳትመርጥ ነው እየገባክ የምታግዘን። ሁሉንም ኢትዮጵያዊ እንደምትደግፍ ሁሉም ያውቃል። ያ ስቲል ነው አለው መስመሬ ላይ ገባሻ? ግን በሌላው ነገር እየወሰደ ስለሆነ ላይክ በውስጥ የምሰራውን ነገር እኔ የምችለውን ነገር በአቅሜ እሰራዋለሁ። ገባሻ? እንደገና ደግሞ ያችኛዋ ባለፈው አይ ቲንክ አንቺ ቤት ነበር የመጣችው መሰለኝ። ብሬክስ ይዟት የመጣው ልጅ አስታውሻሻ? ማናት? መንገድ ላይ አግኝተውን ትግርኛ ስንናገር ብሬክስ የደወለላት ሁለተኛ ወደ ዘር ያስኬዳቻት ነገር ብትኖር እቺ ነች። ምን ነበር? እሷ እኮ በትግርኛ ነው ያወራችሁ። ብሬክስ ትርጉም እያል ነው ሳይተረጉምልን ወደ ሌላ ነገር ቀጠልን። ልላክልሽ፣ እሱን እንድልክልሽ ትፈልጊያለሽ? ብሬክስ ልጅቷን ሲያመጣት ማለት ነው። ገባሽ ሀቡ? አይ ቲንክ እንዳትጠይቋት ብሏል ነበር መሰለኝ። ገባሻ? እሷ ያለችው እኔ በትግርኛ ሳወራ የእንደርታ ልጅ ነኝ ስል እቺኛዋ የኛ ነች ብለው አሳልፈውናል አለች። ገባሻ? ሌላኛው ነው እንደዚህ አይነት ቃል ተናገረች። የአብሶሉት ያለችው ነው ያስተካክለው ነው ሰምቻለሁ በትግርኛው። እስኪ አንተ መንገደኛው ምንድነው ችግር? እስኪ ጨርስበት ነው። እኔ ችግር የለብኝም ነው እኔ ስለሰማው ነው። ኖ እረፍ። ትግርኛ ያውቃል መንገደኛው ትግርኛ ችግር የለውም። ልንገርሽ ሪከርድ አለ፣ ኤቭሪ ሪከርድ አለ። ገባሻ? ኤቭሪ ሪከርድ አለ። እሺ ገባሻ? ልንገርሽ ከዚህ ነገር እኔ ሶሻል ሚዲያ ላይ ርቅ ያለው እንጂ በደንብ ዲቴሉን እየሰማሁት ነበር ብላለች። እሺ ምን አለች? የኛ ናት ብለው አሳለፉኝ አለች። እሷን ኦፍ ኮርስ እኔ የእንደርታ ልጅ ነኝ ስላቸው የኛ ነች ብለው አሳልፈውናል አለች። ገባሻ? አሁን እኔ ልንገርሽ በእኛ አካባቢ በትግራይ ላይ ማለት ነው ሀቡ ልንገርሽ፣ በትግራይ በየአካባቢው የየራሳችን ላህጅ አለ። ገባሻ? አንድ ትግርኛ ሆኖ የመሆኑ የራሱ አለው፣ የራያ የራሱ አለው፣ የመቀሌ የራሱ አለው፣ የአክሱም የራሱ አለው፣ የሽሬ የራሱ አለው። አክሰንት ነው የምታውቁት። ላይክ አሁን እንደ የስዊስ ፍሬንች እና የፍሬንች ፍሬንች አክሰንት ማለት ነው። ለህጃ ማለት ነው። አረብኛ አክሰንት እንደ የፍሬንች ፍሬንች እና የስዊስ ፍሬንች ማለት ነው። ያ ገባሻ? አለ። እኔ ብዙ ጥያቄዎች ነበሩ። የመቀለ ልጅ ነኝ ስትል በየትኛው ትግርኛ ብዬ መጠየቅ እችላለሁ። ገባሻ? ምክንያቱም ይታወቃል። የራያ መሆን ትግርኛው ይታወቃል፣ የመቀሌ መሆን ይታወቃል። በደንብ ላይክ እናንተ ላታውቁት ትችላላችሁ፣ እኛ ግን በደንብ አድርገን እናንተ ግን ትለይታላችሁ በአክሰንቱ። በደንብ አድርገን እኔ እለየዋለሁ፣ በደንብ አድርጌ እለየዋለሁ። ገባሻ? አንደኛ ወደ ዘር ያስኬደችው ነገር ደግሞ ይችላል። ከዛ ከሷ አክሰንቷ ምንድነው? እሷ አክሰንቷ ምንድነው? ስትሰማት የራያ ነው። ኦኬ ከዛ ምን አለ ዝማሽ አስረዳችሁ እዚህ ጋር አሞራው ከዛ በኋላ ማለት ነው ከሷ ቀጥሎ የሆነ ልጅ ነበር። ከሷ ቀጥሎ ገባሽ አይደል? ከሷ ቀጥሎ ደግሞ ምን አላት? ኖ የኛ ነች ስሉሽ የኛ ሰምሳሪ ማለት ነው እንጂ በቋንቋሽ ወይ በማንነትሽ አይደለም ብሎ ዘጋት። እችም አለች። ኤቭሪዋን ሪከርድ ያላችሁ ላኩቲን ጋይስ። ልጅቷ ከመጣችን በስነ ስርዓት ልክ ያለው ይኸውልህ፣ አሞራው አንተ ያልገባህ ምንድን ነው? አባቷ ነው እንጂ የውቅሮ ያለችው። ስሙት በደምብ ልክፈተው ልንገረው። አባቴ ነው እንጂ ያለችው እሷ ራያ ነች። እንደዛ ነው ያለችው። ለዛ እሷ አክሰንት የእሷ አክሰንት ሳይሆን አባቴ ነው ያለችው። አንተ ግን የመሰለ እኔ እዛ ነኝ ያለችው መስሎ አንተ ጥያቄ ጠይቃታል። እኛ ያን ነው ለኔ ልከው ይጨርስ ብዬ ነው እንጂ እኔ የምነግረው ነበር ያለችው ልጅቷ። እኔ የራያ ልጅ ነኝ አባቴ ግን የእንደርታ ሰው ነው ያለቻቸው። መቀሌ እንደርታ አለቻቸው እና በቃ ሐለፉ ብለው አሳለፉን። በቃ እዚህም ናትና ሰብየም ብለው አሳለፉን ብላ
ግን ምን ማስጠንቀቂያ ሰጣለች? ይሄ ስላችሁ ግን ወደ ሌላ ነገር እንዳትወስዱት ብላ ተናግራለች ልጅቷ ራሱ። ይኸውልህ መንገደኛው እዚህ ላይ ልጅቷ ያለችው መንገረኝ እኔ ያላማጣ ልጅ ነኝ፣ የራያ ልጅ ነኝ፣ በአባቴ ግን እንድታኔ ብዬ አልኳቸው ያለችው የሰማሁትን በጆሮዬ። ታንክ ዩ ግን ወደ ሌላ እንዳትወስዱት፣ ወደ ሌላ እንዳትወስዱት አሰሚው። ይቅርታ ግን አቡ ሚውት ነሽ? እኔ ሚውት አይደለሁም። እቺ ሀቡ እሺ እየጠበቅኳት የመን ውስጥ ነው የሚሰራው የነበረው። ባለቤቴ ከአጋ ጥርቀ ዛላምበሳ አዲግራት ሰብ ይልክለት ነበረ ለማን ለተክላይ። ከዛ ባለቤቴና ተክላይ ይጣላሉ። ይሄ አይደለም ሌላ ነው፣ ይሄ ሌላ ነው፣ ይሄ ሌላ ነው። ይቅርታ ሌላ ልላክልሽ ነው። ይሄ ሌላ ነው። ኦኬ የተሳሳተ ነው። ላክልኝ። እሺ ላክልኝ። ትክክለኛ ኤኒዌይ ከሷ ቀጥሎ ያወራውን ልጅ ደግሞ እንደገና ብታመጪው ሀቡ ደስ ይለኛል። ገባሻ? ማን ነበር ከሷ ቀጥሎ ያወራው? ከሷ ቀጥሎ ያወራው ላይክ የኛ ናችሁ ማለት ላይክ የኛ ሩካብ ናችሁ እንጂ የኛ ሀገር ሰዎች ናችሁ ማለቱ አይደለም ብሎ የዘጋው ልጅ አለ። እሷንም ጨምረሽ አምጪው። ኦኬ እኮ እኔ ግን አላውቀውም። እዚህ ገስት ገብታ እኮ አይደለም አሞራው አሌክስ ብሬክስ ጋር ደውላ ነው እኮ እንድሪስ ማሩ ያመጣት ነው። ብሬ ያመጣት መሲ የምትባል የራያ ልጅ እሷ ናት። ብሬ ደውሎ ያቺ አሁን ይሄን ለመጠየቅ አሁን አንሰህ ነው ስትለው ልጁ የቀለደባት ያ ስጠይቁት የነበረው ልጅ አክሽ ምናምን ብሎ ያለው ልጅ የጠየቀች ነች መሲ ማለት እኮ። ገስት ገብታ ነበር ወይስ ብሬክስ ደውሎላት ነው? ገብታ ነበር። ገስት ነው የገባች። ገብታ ያ አሊ እንዲያውም አንተ እሷ እንደዚህ ለማድረግ ሲለው ጎጎጎጎ እባክሽ እኔ ልሙትልሽ ነው ምናምን ያላትን ማለት አሁን ልኬልሻለሁ። ዞሮ ሚስ አንደርስታንድ ነው ነገሩን። እንፍታውና ወደ ሀና ጉዳይ እንመለስ። ላይ ቃል ገባልኝ ነው እስኪ ያደርግላል። ለአሞራው የሆነ ነገር ብነግረው ይኸውልህ አሞራው እኔ በመጥፎ አላየሁክም፣ አሁንም አላይክም። የማቅህ መቼ ነው ጌም ስትጫወት ነው የማቅህ። በሌላ ነገር እኔ ምን እንደሆንክ እኔ ይኸውልህ ከትግል በኋላ ነው ቲክታክ የገባሁት። ቲክታክ ላይ ምን ይደረግ እንደነበር አላቅም ነበር። እዛ ጋር ግን እንዲህ ነው ሲሉኝ እኔ ከዛ ጋር ኮኔክት አደረኩት። ግን እኛ ደግሞ ወደ ዘር ያልወሰድነው ዋናው ፖይንት አንተ መሰረት መሲና ይሄ ብሬክ ከኛ ጋር ስላላችሁ በፍጹም ወደ ዘር እንዳይሄድ ጥረት አድርግ ነበር። እኛም ተወቅሰን ነው። እዛ ጋር ደግሞ ስገባ የገባሁት አቡፋኖን ጆከርን እና ሳሪን ፎቶ አስቀምጠው እኔ እኮ እዮዳም በጣም ማንዋደድ እኔን ቁጭሎች ሰድም የሚውል ነው የገባሁት። ይሄን ዲፌንድ ለማድረግ ነው። እነሱ ማንም ስለሌለ እነሱን ዲፌንድ ላደርግ ስገባ ያው ፖለቲካ ታውቃለህ፣ ፖለቲካ ተቀያየረ። በዛ ነው እንጂ እኔ አሁንም በዘር እንድሄድ አልፈልግም። አንተም እንድሄድ አትፈልግም። እኛ ጠንክረን እዚህ ጋር ወደ ዘር ሳይሄድ እንታገል አብረን። እነሱ የፈለጉትን ያርጉ። እሺ በዛ ብትወስደው ደስ ይለኛል። እንደዛ ነው ሁላችንም የምንፈልገው። እኔም አሁን እያወራው ያለሁት ሀቢባ ነገሩ ከመሄዱ በፊት እዚህ አቋርጠን አጀንዳችን ሀና ነች። ገባሻ? ቲዲኤፍ አደረገው፣ አርሚ አደረገው፣ ጀነራል አደረገው መወቀስ የማይገባቸውን ነገር እናግዛችኋለን በተቻለ አቅም ያሉትን ሰዎችን እዚህ ላይ ከማስገባታችን አስወጥተን ከዚህ ያለ ማስገባት ዘርም ሳናስገባ ገባሻ? ስለ ሀናና ሀና አተኩረን እንድንሄድ ነው እየተናገርኩት። ምክንያቱም እንደዚሁ ከቀጠለ ይገባል። ገባሻ? ማንም እየተሰደበ ዝም የሚል የለም። ገባሻ? እኔ ኦኬ ኦልሬዲ ላይክ በጭራሽ እንደዚህ ነገር ላይ አልገባም። ገባሻ? ላይክ ቢወስዱትም ባይወስዱትም እኔም የራሴ የምሰራው ነገር አለኝ። ለሀና ይበጃል ያልኩትኝ ነገር እሰራለሁ። ገባሻ አይደል? ግን እኔ ማቋረጥ የምፈልገውን ነገር እዚህ ላይ እንዲቋረጥ ነው። በቃ ወደ ዘር ሳይሄድ የሆነ ሰው ሳይሰደብ በስነ ስርዓቱ ስለ ሀናና ሀና እናድርግ። አበቃ። እሱ ነው የምንፈልገው። አሞራው ቴንኪዩ ስለመጣህም ክሊር ስላደረግከው ቴንኪዩ። እኔ ግን ከመጀመሪያ ጀምሮ የምታደርገውን ነገር ክሬዲት ክነስ ይቻላል። የነዛም የተለቀቁት የሚባሉ ሰዎች ሰው ናቸው፣ የተጨነቁ ነፍስ ናቸው። ነፍስ እኩል ነው። አሁን ግን የቀረች እህታችን አለች፣ እሷ ላይ እንስራ። በቃ በዚህ አፉ ተባባሉ ነው ወደሚቀጥለው ስቴፕ። ስለዚህ ፒስ ተባባሉ። አመኩና አሞራው
ኧረ እኔ ምንም አልያዝኩበትም። ለምን ነው ፎሎ ያላረገ ለዛ ነው ወይ ብቻ ነው ያልኩት። እኔም አውቀው ነገር የለም። አሁንም እኔ እርዳን እንዳውም አንተ ብዙ ነገር ስለምታውቅ እዛ በተክላይ በኩል ትረዳናለህ። እሷ ብቻ አይደለችም፣ ብዙ የትግራይ ልጆች ያሉ እዛ ውስጥ። ሁሉም ይውጡልን፣ ይለቀቁልን፣ ለሁሉም እኩል እንታገል እንጂ እኔ ምንም ነገር የለኝም። ለማንኛውም እሱም በተጨማሪ ምን አለ መሰለ መኩ ልጁንም በሁለት ይቅርታ ግን ፈቅዳችሁልኛል? ዝም ብዬ ነው የተናገርኩት። አዎ ይቻላል። ልጁም በዛኛውም ጠምደውታል። እኔ በቀደም እየሰማው ነበር አንድ ትሪያንግል የሚባል እና ነፍረ ልጆች ገብተው ለአማራው በጣም ነበር የሚያብጠለጥሉት እና እኔ ገብቼ አትሊስት ዲፌንድ ለማድረግ ሞከርኩ። ፍረም ነገርኳት፣ በትግርኛም ስነግራት ነገሩ ሲገባት ኦኬ ወደ ሌላ ነገር አትወሰዱት፣ እንደ ሰው እህት እንዳለችው ሚስት እንደምትኖረው እናት እንዳለችው ገብቶ ይህ ልጅ እኔ ተከራከረ እንጂ ሌላ ነገር አይደለም ብላ መጨረሻ አስቆመችውና አሞራው you did good job brother እና don't feel anything ለሐቅና ለሐቅ ስለቆምክ በጣም ነው የምናመሰግነው። እሺ እና በጣም ነው የምንወድህ ሁላችንም። በቃ ለህዝቡም ክሊር እንዲሆን የላኩልሽን አሰማያቸው። ህዝቡም ክሊር ያርግ። አሞራው በደንብ ክሊር አድርጎታል። እሺ እችላለሁ፣ አማርኛም እችላለሁ እና የኛ ናቸው አለ ገባ። ከዛ እዛ ስንደርስ በትግርኛ ማለት ነው እነዚህ የኛ ናቸው አይደል አለ። አዎ ኧረ የኛ ልጆች ምናምን ብሎ ሞራል ሰጠ ምናምን። ብቻ ፓወር ባንክ እና ሽርጥ ስጡን ምናምን አለ። የለንም ማለት ነው። እኔ ፓወር ባንኩ እዚህ ሬት መያዣ ጋር ደብቄው ነበረ። የእህቴ ጓደኛ ያለች የእሷ አውቀን በቃ ይሄ ነው ያለው ምናምን ብለን ሰጠችው። ልፈትሽ አለ። ፈትሹ ሲላቸው አይ በቃ ተውት ብለው ካላችሁ ስጡን ምናምን አሉ። የመርገጫ 200 ተቀበሉ። እነዚህማ የኛ ናቸው ምናምን ብለው ሄዱ። ሸኟቸው ብለው እዛ የሚላላኳቸው የሉም ሽፍቶቹ ሳይሆን መሳሪያ ያዙ ሳይሆን እዛ አሉ ዝም ብሎ ጥግተኛ ወንዶች ማለት ነው። እነሱ እንደውም ሻንጣሽን ተቀብለው ሸኝተውናል። ሲሸኙን ግን የሆነ የኛ ባክግራውንድ ለማጣራት የት ናችሁ እንዴት ናችሁ ምናምን እያሉ እኛም በትግርኛ ማሽቼ የአባቴ ሀገር መቀሌ ነው እንደርታ ነኝ ምናምን ብዬ አልኳቸው። ከዛ በቃ ወንድሜ ማለ ህይወቱ ይሰጣል እንጂ ለጓደኛ ሚስቴ ናት አለ። ለእኔ ደግሞ እህቴ ታናሽ ናት አለ። ያጎቴ ልጅ ነው። እንደዛ ሲል የእሱም ወንድነት አይተው ምንም ነገር አላሉም። ገባ በቃ እነዚህማ የኛ ናቸው ብለው እንደውም በክብር ነው የሸኙን። እና እነዚህ የኛ መሪ ደግሞ ሽፍቶቹ ጋር ስንደርስ ምንም አይነት ነገር ሲያወሩ ራሱ እንደዚህ እንዳትቅለበለቡ ጸጥ በሉ እኛ እንመልስላቸዋለን ምናምን እያሉን ነበረ። በጣም ጎበዞች ናቸው የኛ መሪ ማለት ነው። ብዙ ነገር ምክር ሰጥተውናል። በቃ የኛ ናቸው ትግሬ ናቸው ብለው ነግረዋቸዋል። ገባ እኛም በትግርኛ መለስን፣ ያው በሰላም አለፍን። ሁለተኛ ደግሞ አጋጠሙን። እነሱም ብር መርገጫ 200 ከአንድ ሰው ጠየቁ። ከዛ በኋላ ሽፍታ የሚባል ነገር የለም። በቃ ሽፍታ የሚባል የለም። ለህይወቱ ይፈራል ሽፍታም። በተለይ እዛ ገመድ በቃ ሽፍታ የለም። እኛ ራሱ ደክመን ነበረ። ሁሉም መሪዎቹም እኛ ጋር የነበረ ወንዶችም አልፈው እንደሄደው ወንድሜ ግን ወንድሜ ስለሆነ እኛ ጋር በቃ ብሞትም ልሙት መርከዙ ቢመታኝ ይምታኝ እያለ በቃ ሄድ አያገባህም፣ እዚህ እንቀራለን፣ ከፈለግን ካልደከመን እንመጣለን፣ ከደከምንም እንሙት፣ ሄድ በቃ እያል ነው። አልሄድም ትቻችሁ እያለ እንደምንም ይዞ እናወጣ። ገባህ? ያነ የገመዱ ቦታ ገመዱ ተሻግረን ከገመዱ ደግሞ ረጅም አቀበት አለ፣ ያውቁታል እነሱ። እዛ ግን የሽፍታ የሚባል ሊመጣም አይችልም። እንኳን እዛና ከዛ በፊት ራሱ ሽፍታ የለም። በቃ መጀመሪያ አካባቢ ነው። ስለዚህ እውነቱን ይናገሩ። ደክማም ከሆነ እዛ መጀመሪያ እቺ ልጅ አወኳት መሲ ራያ ናት። መታ ነበር እዚህ ቤት ገዝት ገብታ። አቦላ አንቺ አንድ ጥያቄ ልጠይቅሽ። አሁን እንደ ሰው እታች እንዳሉ ተመልካቾች አንቺ አይነው ዘረኛ አይደለሽም አውቃለሁ፣ ማንንም ይሆናል ብዬ አልጠብቅም። አንቺ እንደ ሰው አሁን እቺ ልጅ ትግርኛ ስለተናገረች ፌቨር አላረጉላትም ብለሽ ታስቢያለሽ? አድርገውላታል አይደል? እንዳገላለጿ ከሆነ አዎ እንደሱ አገላለጽ በስ ፒፕሉ እንደዛ ቢረዳው፣ ሌላው ማህበረሰብ እንደዛ ቢረዳው እንግዲህ የዛ ሰው ግንዛቤ ነው። እኔ እንዳገላለጿ ነው ማህበረሰቡ እንደዛ አሁን ታች ያሉ ተመልካቾችም ሌሎችንም እንትን ሊሉ የሚችሉ ሊፈርጇት የሚችሉ። ስለዚህ እነዚህ ሰዎች ለዚች ልጅ ፌቨር ሰርተውላታል ምን ስለሆነች የሚለውን እኔ መጥቀስ ስለማልፈልግ ማለት ነው።
እና ይሄን ነው። አመሰግናለሁ። በቃ አሁን ወደ ሀና ጉዳይ እንግባ። ይቅራው በዚህ ላይ ወደ ጉዳያችን እንሂድ። በቃ ኤኒዌይ ለአንዴና ለመጨረሻ ጊዜ ልናገር ሀቡ፣ እኔ እኩል ከነ ሚኪ ከሁላችሁም እኩል ነው የማውቀው ተክላይ ገባሻ? ከዛ በፊት መልኩም አይቼው አላውቅም፣ ድምፁን ሰምቼው አላውቅም፣ ስሙ ለራሱ ሰምቼው አላውቅም። አንተን እኮ ሲጀመር ይጠላሃል፣ ያናገር አይፈልግም በስልክ ኦፍኮርስ ላይክ እኔ እኩል ከሁሉም ሰው እኩል ነው የማውቀው ይሄን ሰው ይገባሽ አይደል? ስለ ሀና ጉዳይ እስከሆነ ድረስ ግን ልወቀው አላውቀው እኔ በጭራሽ አይቼውም ሰምቼውም አላውቅም። ላይክ ተክላይ የሚባል ሰዎች እኔ በዛም ሄጄ አላውቅም፣ መንገዱን አላውቀውም። እኔ በእኛ በሁለተኛው መንገድ ነው የምንሄደው፣ እኛ በሊቢያ ያለው በዛ ነው የምንሄደው እኛ እና አላውቀውም። ብቻ የሀና ጉዳይ እስከሆነ ድረስ ችግር የለውም፣ ያቅማችን እናደርጋለን። ፈጣሪ ብሎ ድካማችንን አይቶ እኔ ምንም አልደከምኩም፣ ከኔ በላይ ብዙ ሰዎች ይደከማሉ። የእነሱን ልፋት አይቶ ደግሞ ልጅ ከነ ህይወቷ እንደምትወጣ ባለም ሙሉ ተስፋ ነኝ። ፈጣሪ ከሁሉም ጋር ታግዘናለህ። አብሶሉትሊ በቃ ወደ ጉዳያችን መልስ የነበር ስጋቴ ወደ ዘር እንዳይሄድ ሞራው መተክል ስላረከው በጣም ሆነን ለመናገር እግዚአብሔር ይስጥልን። ለልፋትም ለትዕግስትም እኔ ለመናገር አፕሪሺየት አደርጋለሁ። ግን አሁን አንድ ያልተቋጨ ትልቅ በእጃችን ያለ አጀንዳ አለ። እህታችን የመውጫ ቀኗን እየጠበቀች እኛ ደግሞ እዚህ እየለፋን አንዳንድ ነገር በመካከል እየመጣ በነገራችን ላይ ሰው ስራ ሲሰራ ሚስ አንደርስታንድ ይፈጠራል። እሱን ክሊር እያደረግን ካልሄድን መስራት አንችልም። ይሄ ደግሞ የስራው ባህሪም ስለሆነ ሀፕን ይሆናል። ሰው ተስማምቶ መንገድ ይገባ፣ መንገድ ላይ ይጣላል። እንኳን እንደዚህ አይነት አጀንዳ ላይ ሰው ጥሩ ነው። አሁን ቢሆን እንቀጥል። ገና ብዙ ያልተሰራ ስራ አለ። ሰውየው አንድና አንድ ሊለቃት የሚችለው የትግራይ ተወላጅም የአማራ ተወላጅም የኦሮሞ ተወላጆችም ሁላችንም አንድ ላይ ሆነን እህታችንን አምጣ ብለን ስንጠይቅና ስንጠይቅ ብቻ ስለሆነ መፍትሄው ላይ ማተኮር ነው ያለብን። ካልሆነ እኛ ከተከፋፈልን ለሌቦች ያመቻቸዋል፣ በየካታጎሪው እየሄዱ ይጠጋሉ። ከዛ በኋላ ያው መደበቂያ ያገኙ ማለት ነው። ስለዚህ የእነሱ መደበቂያ ለማሳጣት የኛ አንድነት በጣም ወሳኝ ስለሆነ እሱን ግንዛቤ አድርጉ። ከዚህ በኋላ ተፈቷል ያሞራው ጉዳይ ማለት ነው በዚህ ቤት። ይሄን ነው የምላችሁ። ከመጀመሪያ ያችን ልጅ ስትወጣ ሆነን ለመናገር እኛ ልጆች ሁላቸው ናቸው ፕሮፋይል እያደረጉ አሞራውን ጀግና ስለነበሩት በጣም ደስ ብሎኛል። ለምን ያችኛውን መለቀቋ እንዳንድ የታዘን ሰው እንደሚያስለቅቅ ሰው በጣም ደስ ብሎናል። ከዛ ውጭ ያለው የተነገረው የቋንቋው ሁኔታ ምናምን ለተቀማጭ ስሜቱ ልጅቱ የለችም በመባል ህዝቡ ያለውን ስሜት ሲያንጸባርቀው ግን እውነትም ስለሚመስል ነው እንጂ ከዛ ውጭ ያለው ሌላ ለእኔ ትርጉም የማይሰጠው በቃ ነው የምላችሁ። ይሄን ነገር ወይ ዛሬ ምንድነው ከዚህ በኋላ የምንለው ነገር መረጃ ያላችሁ ሰዎች ካላችሁ አሁን ቢሆን በውስጥ ማናገር ትችላላችሁ። ሀቡን እኔ መረጃ እዛ መቼም ስደተኛ ስለሆነ ሰው ሁሉ እዛ አካባቢው ተይዛችሁ የወጣችሁ ሰዎች ያያችኋት ካላችሁ አትፍሩ። ስማችንን ስልካችንን አትጥቀሱ። ግን አይተናታን የምትሉ የዓይን እማኝ ቪዲዮ ፎቶ ካላችሁ መላክ ትችላላችሁ ለኛ። እሱ ያው በቂ መረጃ በእጃችን ግን እንደው ሞር ሰው እንዳያምንም ይሄው በእጃችን የሰላለን ነው እንድንል። ምክንያቱም ያለመኖሯን እነሱ ምንም የሚያመጡልን አንድ መረጃ ስለሌለ የአራት የአምስት ዓመት አጽምት ሰብስበው ከማምጣት ውጭ ሌላ ምንም ያመጡልን ነገር ስለሌለ ለዛ ነው የምንላችሁ ጋይስ። እና ሀሳብ ካላችሁ ቀጥሉ። ካልሆነ ግን ከዚህ በላይ በዚህ ጉዳይ ዛሬ ምንም ልንል አንችልም። አሁንም ታርጌታችን አንድና አንድ ህገወጥ ደላሎችና እነ ተክላይ የተክላይ ሽፍቶች እህታችንን መመለስ አለባችሁ። የማይተኛ ህዝብ ነው የተነሳባችሁ። በቃ የኢትዮጵያ ህዝብ አረቦቹ ሁሉ ተነስተውባቸዋል። በጥርጣሬን እያዩችሁ ነው። መሳሪያ ታጥቃቸዋል። እዛ ቦታ ማንም ሊቀርባቸው አይችልም። ይህ የሰው ጀግና የለውም የጊዜ ጀግና። ይህን ላችሁ የምችለው ደግሞ ከልምዳችሁም እንዳየ ነው። በ3 በ4 ዓመት ሞተ የተባለ ሰው እየሰደዳችሁ እየላካቸው ነው እና ከልምዳችሁም አንጻር ልምዳችሁን ተጠቅማችሁ ልጅቱ እንድትለቁልና ያው በማንኛውም ሰዓት እየጠበቅናችሁ ነው ለማለት ነው። ቴንክ ዩ። እኔ ልናገር። ስለዚህ አሁን የምናደርገው ነገር ቀጣይ ስራችን ዛሬም አልተገኘውም። አንድ ቀን ሰጥተናቸዋል። ይሄ ዴድላይን እንዳለፈ እኛም በውስጥ ተነጋግረን በምን መሄድ ማልቻል አለብን፣ እንዴት እናድርግ የሚለው ስቴፕ ላይ ማውራት አለብን። ግሩፕ ላይ ሁላችሁም አትቅሩ፣ አውሩ፣ ሀሳብ ስጡ። ነገ ደግሞ መተን እንደዚህ ያስበናል፣ በዚህ ነገር እንሄዳለን የሚለውን ከህግም አንጻር እንደ ህዝብ ከሚዲያም አንጻር ከእያንዳንዱ ጉዳይ አንጻር እናንተም እዚህ ጋር ተመልክታችሁ 10 ምናምን ቀን ቁጭ ያላችሁት ወንድሞች ተባብረን የምንሄድበትን ስቴፕ እናደርጋለን። የተለያዩ ነገሮች አስበናል። እኛ በውስጥ አውርተን ለእናንተ አምጥተን እንነግራችኋለን። እዛ ነገር ላይ ተመስርተን
የእህታችንን ሀቅ የሚወጣበትን ነገር ማፍጠን እንችላለን። እያንዳንዱን ነገር ማለት ነው። ከሳውዲ ኤምባሲ ጀምሮ፣ ከመንግስት ኤምባሲ ጀምሮ፣ ከነ ቢቢሲ ከነ ሲኤንኤን ፒቲሽን ከመሰብሰብ ጀምሮ፣ ፌዴራል ጉዳዩን እንዲይዘው ከመጀመር ጀምሮ፣ ክስ ከመመስረት ጀምሮ ብዙ ነገሮች እየሄድን ስለሆነ ነገ መተን እናሳውቃቸዋለን። ምናልባትም እኛ እንደ ግሩፕ ተነጋግረን ዛሬ እድል የሰጠነውም ለዛ ነው፣ እነሱ መምጣት ከቻሉ ብለን ነው።